የውጃጆች ብር ተበልቷል። ህግ አይደለም ወይ ቁርአን አይደለም ወይ መጽሐፍ ቅዱስ አይደለም። ኢስላማዊክ አርቱን ለማሳደግ ምን መሰራት አለበት? ሚና ላይ መሞት መታደላል። አዛን ፊልም ፕሮዳክሽን መቼ ተመሰረተ? የመንዙማን ደግሞ አቅም ጥቅም አለመረዳትም ይመስለኛል። ዱንያ ላይ ምን ያስፈራሃል? ኢስላሚክ አርትና ቢዝነስ ይለያያል። በቤት ሀገርም መጥተው የተሳተፉበት አንድ መድረክም ተዘጋጅቶ ነበር። እዛ የምትሄዱ ከሆነ መንግስት ነግረን እንድትያዙ ሹርጣ ልከን እንድትያዙ እናደርጋለን። ገንዘቡን ለአረቦች ሰጥተው ፍቅሩን ለኢትዮጵያ ነው የሰጡት። እንደ ባለሙያ አንተ ምን ትላለህ? ሙዚቃ እየሰማ ነበር እዛ ተወጣው። ለምንድን አሻራቸውን የማያስቀምጡት? አንዳንዴ እምባውሉ ሊመጣ ይችላል። ከጀርባ ያለውን ነገር እናንሳ ውስጥ እነሱ በቀረጹት ብቻ ለምን ይሆናል? ረሱል በሀያት ኖሮ ይህንን ነገር የማየት እድል ኖሯቸው አጠገብህ ሊሆኑና የምንሰራውን ስራ መገምገም ቢችሉ እንደው የሚወዱት ይመስልሃል? እየሰሩ ያሉት አሁንም ጥበብ ላይ በተሰሩት በነሽዳዎችና በመንዙማዎች ነው። መርሐበን ሾው አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን በአልፋሩቅ መልቲሚዲያ ፕሮዳክሽን እየተዘጋጀ በአልፋሩቅ መልቲሚዲያ ዩቲዩብ ቻናል ወደ እናንተ የሚደርስላችሁ መርሐበን ሾው እነሆ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በመርሐበን ሾው ፕሮግራማችን በዚህ ሳምንትም አንድ እንግዳ ይዘንላችሁ መጥተናል። እንግዳችን የተከበሩ ናቸው። ብዙ ስራዎችንም ሰርተዋል። የአዛን ፊልም ፕሮዳክሽን መስራችና ባለቤት እንዲሁም ደግሞ የኪነ ጥበብ ሰውም ጭምር ናቸው። አቶ አህመድ ኑርዬ እንኳን ወደ ስቱዲያችን በሰላም መጣችሁ። አክብራችሁ ስለጋበዛችሁኝ በጣም ነው የማመሰግነው። ቴንክ ዩ ሸክራ። እንግዲህ በርካታ የህይወት ልምዶችን በተለይ ደግሞ ኢስላማዊ ኪነ ጥበብ ላይ ያሳረፍካቸው በርካታ ስራዎችም እንዲሁም ደግሞ ሙያዊ አስተያየትን ጨምረን በርካታ ጉዳዮችን እንጨዋወታለን ብዬ አስባለሁ። ወደ ስቱዲያችን ስለመጣ ደስ ብሎኛል። ስቱዲያችን እንዴት አገኘኸው? አልፋሩቅ መልቲሚዲያ ፕሮዳክሽን እንግዲህ ለበርካታ ዓመታት በርካታ ስራዎችን ሲሰራ የነበረ ተቋም ነው እና እስቲ ትንሽ ስለ አልፋሩቅ ስለ ቤታችን ትንሽ አውርተን ጨዋታችንን ጀምር። ስለ አልፋሩቅ ብዙ ማለት ይቻላል። ያው ከልጅነታችን ጀምሮ ለረጅም ጊዜ የምናውቀው እጅግ በጣም ብዙ የሚገራርሙ ፊልሞች፣ መንዙማዎች፣ እንደገና ደግሞ ትርጉሞች እነ ዶክተር ዛኪር ሌሎች ብዙ ፊልሞች ተተርጉመው ለረጅም ዓመታት ምንም ባልነበረበት የሚዲያ አማራጭ ባልነበረበት ታይም እንደገና ደግሞ ቢዝነስም ሆኖ እንደ ቢዝነስ ሳይሆን አማራጭ በመፍጠር ብለው አስበው ሌሎች ሰዎች ትልልቅ ቢዝነሶችን ከጎን እየሸጡ እየለወጡ ባሉበት ታይም ላይ እነሱ ግን ከነሱ ጋር ተደርድረው እነሱ ጋር እኩል እየከፈሉ ቤት ኪራይ ለማህበረሰቡ ለሙስሊሙ ማህበረሰብ የሚጠቅም በተለያየ ቋንቋ በኦሮምኛም በአማርኛም በተለያዩ ቋንቋዎች ነሺዳዎችን መንዙማዎችን የተለያዩ ነገሮችን ይዘው መጥተዋል። ያኔ አማራጭ የሌለበት ታይም ነበርና ደግሞ በየቤቱ በየጎጆ ቤቱ ብዙ እንትኖች ቪኤችኤሶች ምናምን የገቡበት ታይም ነበርና ሰው ቪኤችኤስ አለው ሲዲ ከፍቶ ማየት ይፈልጋል፣ ካስቴፕ አለው ካሴት ማስገባት ይፈልጋል። ግን ሙዚቃ ወይ ሌሎች ነገሮች ነበር የሚያዩና ያን አጋጣሚ ተጠቅሞ እሱ ነሺዳዎችን መንዙማዎችን ዳዋዎችን የተለያዩ በጣም ብዙ ቁም ነገር አዘል የኢስላሚክ እንትኖችን ለረጅም ዓመታት ሲሰሩ መጥተዋል። አሁንም አሉ። አሁንም ደግሞ በሚያምሩ በሆነ ስቱዲዮ ጥሩ በሆነ ካሜራ ጥሩ በሆኑ ማቴሪያሎች ይዞ ቀጥሎታል። እንግዲህ አላህ ይጨመርበት። ጥሩ ነው ብዬ ነው ማሰብ። አሜን። በጣም እናመሰግናለን። እንግዲህ የሙያ አጋርም ስለሆነ ብዙ ተናግራችኋል። እስቲ ወደኋላ አልመልሳችሁ ነው፣ እድሜ አልቆጥርም። ነገር ግን ወደ ልጅነት እድሜ ለመልሳችሁና ትውልድ እድገት በተለይ ደግሞ ጅማሬያችን አሁን ላለንበት ነገር አሁን ላለንበት ስኬት በአንድም ሆነና በሌላ መንገድ ከፍተኛ አስተዋጽኦ አለውና ስለ እድገት ስለ ውልደት የት አካባቢ አደጋችሁ የልጅነት ትውስታ አንስተን እናውራ። የልጅነት ትውስታ ኦልሬዲ ያው በዚህ ከአዲስ አበባ 520 ኪሎ ሜትር ሰሜን ወሎ ወልዲያ ላይ ነው ተወልጄ ያደግኩት። እስከ 9ኛ 10ኛ ክፍል እዛ ነው ተምሬ የጨረስኩትና ያው ሚኒ ሚዲያ ላይ በብዛት ሰራ ነበር። ስፖርቶች ላይ ሩጫ ምናምን ሞክር ነበር፣ ቦክስም አንዳንድ ነገር ሞክር ነበርና ሞር ትኩረት አድርጌ ያስኩት ሚኒ ሚዲያ ላይ ጋዜጠኝነትን ነበርና እሱ ትንሽ ሳብ ያደርገኛል። ያው እንደምታውቂው ክፍለ ሀገር ስለሆነ ፊልሞች በብዛት እናይ ነበርና እነዚህን ፊልሞች ለመስራት የሚያስፈልጉትን ነገሮች በሙሉ ጥረት እናደርግ ነበርና ከዛ ወደ አዲስ አበባ መጣሁ። አዲስ አበባ 10ኛ 11ኛ 12 እዚህ ጥቁር አንበሳ እኔ የተማርኩት። እዛ እየተማርኩ ሚኒ ሚዲያ ሰራ ነበር ጋዜጠኝነት፣ ጧት ዜና አነባለሁ ምናምንና ትምህርቴን እንደጨረስኩ ቀጥታ ወደ ሚዲያ ነው የሄድኩት። የፊልም ትምህርት ካም ስኩል ኦፍ ሲኒማ
ከዓለም ሲኒማ ጋር በጋራ ሆነው የመጀመሪያ ስልጠና የተጀመሩት አሁን ጥሩ ደረጃ የደረሱ ሰዎች ከነሱ ጋር ነበር ስልጠና ያደረግነው። የጋዜጠኝነትም ትምህርት ተምሬያለሁ። የጋዜጠኝነት ትምህርት ተማርኩ። ከዛ በኋላ የተወሰኑ ዓለማዊ ስራዎችን የሰራሁት። የተወሰኑ ዓለማዊ ስራዎችን ከሰራ በኋላ በእርግጥ ከባድ ነው ዓለማዊ ስራዎችን መስራት፣ አርትም ላይ መሳተፍ፣ ጋዜጠኝነትም መሆን ያኔ ከባድ ነው ለሙስሊም ለአንድ ሙስሊም ወደዚህ እንድገቡ ወይም ደግሞ ይሄንን እንደ ስራም እንደ ሆቢ ማድረጋቸው እንድትይዙት ያደረገው የገፋፋችሁ ማን ነበር? ፍላጎት ነው አንድ። ከዛ በተጨማሪ ደግሞ ምናልባት የዘርም ሊሆን ይችላል ይመስለኛል እና የእናቴ ቤተሰቦች መንዙማ መድሁ ላይ የመሻይኾች ቤተሰብ ናቸውና መድሁ ላይ መንዙማው ላይ ምናምን ይሞካክራሉ እና ማሻአላህ ጥሩ እንትን ላይ ነው የነበሩትና እሱንም በማየት ይመስለኛል ብቻ አርቱ ሁለተኛ ደግሞ ተጽዕኖ እንደሚፈጥርም አውቄ ነበር፣ ተረድቼ ነበር። የተወሰነ ታይም ላይ የተወሰኑ መጽሐፎች አነብ ነበርና አርቱ የወደፊት ተስፋ እንደነበር ይታየ ነበር ያኔ። ሁለተኛ ደግሞ ጥሩ መሳሪያም እንደነበር አስብ ነበር። ለምን ሁሉም ሰው አዲስ ወደሆነ ነገር ይሳባል እና ያኔ ደግሞ ፊልሞች ላይ ሙዚቃዎች ላይ አብዛኛው ወጣት ሄርፎን እንትን ይዞ እቺ ወክማን ይዞ ሄርፎን ከትምህርት ቤት ራሱ በረፍት እሱን ሙዚቃ እየሰማ ነበር በዛት ወጣቱና አማራጭ መፈጠር እንዳለበት እረዳ ነበርና ዞሮ ግን የወጣትነት እድሜ ስለሆነ ሞር ትኩረት እያደረገኝ ያለው ፊልሙን መስራት፣ አርቱ ላይ መሳተፍ፣ የመድረክ ፕሮግራሞች ላይ መሳተፍ እንደዚህ ያው እኔም ባልሰራው እሳተፍ ነበር በብዛትና እዚህ አዲስ አበባ ላይ ደግሞ ያን በጋዜጠኝነት ስልጠናውን የፊልም ጥበብ ስልጠናውን በተግባርም በጽሁፍም እሱን ከተማርኩ በኋላ የመመረቂያ ፊልሞች ሰርቼ ነበር። የመመረቂያ ፊልም ሰራው። ያው ስትሰሪ ከባድ ነው። በተለይ እዚህ ሀገር ላይ ኢቲቪ ተከታታይ ድራማ ሰርቻለሁ 96 97 ላይ የመዝናኛ ለ1 ዓመት ለ2 ዓመት ሰርቻለሁና ለቤተሰብ ይነገራቸዋል። እንዴ ልጅ ምንድነው ተበላሸ እንደዛ ነበር የሚባለው። በቃ አንቺ ድራማ ከሰራሽ ወይ ደግሞ አርት ውስጥ ከገባሽ በቃ እንዳውም አንድ ጊዜ ምንድነው ያሉት ለቤተሰብ የነገሯቸው ውዝዋዜ ሁሉ ጀምሯል ምናምን ያሉት። አምሳሎሚ የሚባል ፕሮግራም ነበርና በዚህ ኢትዮጵያ ቴሌቪዥን አምሳሎሚ የሚባል ፕሮግራም ነበር። እዛ ፕሮግራም ላይ አጋጣሚ መዝናኛ የሚሰሩት ድራማ የሚሰሩትና ውዝዋዜ የሚሰሩትን በጋራ እንደ ታዳሚ አድርገው ጋብዘው ከዛ ውዝዋዜ ይወጡ እንትን ያሉ እኛም እዛ ነበር። ለቤተሰብ ይነገራቸዋል። እንዴ ልጅ ምንድነው ተበላሸ እንደዛ ነበር የሚባለው። በቃ አንቺ ድራማ ከሰራሽ ወይ ደግሞ አርት ውስጥ ከገባሽ በቃ እንዳውም አንድ ጊዜ ምንድነው ያሉት ለቤተሰብ የነገሯቸው ውዝዋዜ ሁሉ ጀምሯል ምናምን ያሉት። አምሳሎሚ የሚባል ፕሮግራም ነበርና በዚህ ኢትዮጵያ ቴሌቪዥን አምሳሎሚ የሚባል ፕሮግራም ነበር። እዛ ፕሮግራም ላይ አጋጣሚ መዝናኛ የሚሰሩት ድራማ የሚሰሩትና ውዝዋዜ የሚሰሩትን በጋራ እንደ ታዳሚ አድርገው ጋብዘው ከዛ ውዝዋዜ ይወጡ እንትን ያሉ እኛም እዛ ነበር እና ውዝዋዜ እየሰራ ነው ተብሎ ለቤተሰብ ተነግሮ ብታቆሙ ይሻላል የተባልኩበት ጊዜ አለና ፈታኝ የሆነ ታይም ነበር። አልহামዱሊላህ ያው አሁን ድረስ እየሰራ ነበር። ምን ያህል ስራዎችን ሰርተ ነበር በሰዓቱ? ፊልሞች ሊሆኑ ይችላሉ፣ የመድረክ ስራዎች ላይ እንድትሳተፍክ እየነገርከኝ ነውና ምን ያህል ስራዎች ተሰርተዋል? ከኢስላሚክ አርቱ ከመምጣት በፊት የነበረው ላይ የሆነ ነገር ስታይ ይከብድሻል። የሚከብድሽን ነገር በተደጋጋሚ መስራት ለተወሰነ ጊዜ ይችላል እንጂ በተደጋጋሚ መስራት ያው ህሊናሽንም እየጎዳው ስለሚመጣ አርቱ ላይ ያሉት ነገሮች ይከብዳሉ። በተለይ ዓለማዊ ላይ አርት ላይ ያሉ ሰዎች ንክኪ ያለ ማምሸት አለ፣ የተለያዩ ብዙ ማትፈልጊያቸው ነገሮች ይመጣሉና ሁሉ ጊዜ ያስባሉ። ለምንድን ነው አንድ ሰው ቲያትሪካል አርት ወይ ፊልም ሲማር እነሱ በቀረጹት ብቻ ለምን ይሆናል? ህግ አይደለም ወይ ቁርአን አይደለም ወይ መጽሐፍ ቅዱስ አይደለም? ለምን ሙስሊሙ ማህበረሰብ በሚፈልገው ቅርጽ ለምን ትምህርቱን ሊሰጡ አይችልም ብዬ አስባለሁና የግድ አንድና ባልና ሚስት መሆናቸውን ለማወቅ የግድ አልጋ ላይ መተኛት አይጠበቅባቸውም ብዬ አምናለሁ። የግድ ሲገቡ መተቃቀፍ አለባቸው ብዬ አላምንም። ለምን ለማስተማር እስከሆነ ድረስ ያን ሳንፈጥር ያን ሳናደርግ በሌላ ሲስተም ማስተማር አንችልም ወይ ማሳየት አንችልም ወይ የሚለውን ነው በቃ አእምሮ ላይ የመጣ የነበረውና ከዛ በቃ እንደዚህ ከሆነ የሆነ ነገር መስራት አለብኝ። ሁለት ደግሞ ለሙስሊሙ ማህበረሰብ የሆነ አማራጭ መፍጠር አለብን የሚል የሚገርምሽ ያኔ እኔ ብቻ ነኝ ከኔ ውጭ ያሉት ሰዎች በሙሉ ካሜራ የሚቀርጹት ኤዲት የሚያደርጉት ላይት ሁሉ ነገር የሚሰሩት ከእስልምና ውጭ ያሉ ልጆች ናቸው። እና ይሄን ሐሳብ ይዤላችሁ ስመጣ ተዋናይም ራሱም እንዴት ነው የምናደርገው ይሉኛል። እባክህ አንተ ራስህ ጥምጣም ትሰራለህ፣ አንተ ደግሞ እንዲህ ብለህ ትሰራለህ። ስክሪፕቱ ፈቃደኛም ነበሩ ማለትም ሙስሊም ሆኖ ለመስራት ፈቃደኛ ነበሩ ተዋናዮች። አርት ስለሆነ ጥበብ ስለሆነ
የመጀመሪያውን ስራ ከነሱ ጋር ነበር የሰራ ነው። ግን ፈታኝ ነበር በጣም። እንግዲህ እስላማዊ ኪነ ጥበቡ ላይ ከመምጣት በፊት መጀመሪያ ዓለማዊ የሆኑ የተለያዩ ስራዎችን እንደሰራህ እያነሳን ነበር እና እስቲ ምን አይነት ስራዎችን ሰርተሃል? ፊልሞች ስትሰራ እንደው አሁን በተለይ ዓለማዊ ፊልሞች ላይ የምንመለከታቸው ትላልቅ ተዋናዮች አሉና ከነማ ጋር ሰርተሃል? ኦኬ ወደ በአጠቃላይ ትምህርቱን ጨርሼ ወደ ስራው በምገባበት ታይም ላይ ኢትዮጵያ ቴሌቪዥን ለአንድ ዓመት ለውጫ የሚል ድራማ ሰርቼ ነበርና ተከታታይ የፋዘር ፒያሳ የሚያሰለጥናቸው ከነሱ ልጆች ጋር አብረን በጋራ ሰርተናል። ከዛ በተጨማሪ ህሊና ህይወት የሚል በኤችአይቪ ዙሪያ እንዲህ አይነት ነገሮች ፊልሞችን ነረቂቅ ተሾመ ምናምን የጻፉት ድርሰት እነሱ ጋር አብረን ስለነበር በጋራ ሰርተናል። ያው ዓለማዊ ስራውን በምትሰሪበት ታይም ላይ አንዳንድ ጊዜ ስትገቢበት ትንሽ ከበድ ይልሻል። ያው አመጣጥሽ ከባክግራውንድ ፋሚሊ ከሙስሊም ዲን እውቀቱ በጠለቅ ብሎ ከሚያውቅ ማህበረሰብ ላይ ነው የመጣሁት እና ትንሽ አእምሮሽን ለአንድ ቀን ለሁለት ቀን ይበዛብሻል። ከዛ ሲደጋገም ይሰለችሽና ስልክሽን ሁሉ ላታነሺ ትችያለሽ። ለእንደዚህ አይነት ሰው ጊዜ ላል በቃ ህይወት ከባድ ነው እና ለምንድን ነው ቲያትር ወይ ፊልም ሰው ሲማር መጽሐፍ ቅዱስ ወይ ቁርአን ቃል አይደለም መቀየር ይቻላል። በምንፈልገው መልኩ ለምን መቀየር አንችልም? አንድ ባልና ሚስት መሆናቸውን ለማሳወቅ የግድ አልጋ ላይ መተኛት አይጠበቅም። የግድ ደግሞ መተቃቀፍ አይጠበቅም እና ለማስተማር እስከሆነ ድረስ በእንደዚህ አይነት መልኩ ማስተማር እንችላለን የሚለው እና ሙስሊሙ ማህበረሰብ ደግሞ አማራጭ የለውም የሚል ጥያቄዎች በብዛት በተደጋጋሚ አእምሮ ላይ ስለመጣልኝ ወደዚህ ለምን አንገባም የሚለውን ነው ያሰብኩት እና በዙሪያዬ ሌሎች ሰዎች ያሉት ሰዎች ካሜራ የሚቀርጹት ሁሉም ክርስቲያኖች ናቸው፣ የክርስትና እምነት ተከታዮች ናቸው እና ሀሳቡን አመጣሁላቸው። ችግር የለውም ስራው ምናምን አሉኝ። እኔ ጽሁፍ አዘጋጀው አንዱን ሙስሊም አንዱ ምናምን አድርገን ነበር የሰራነው እና የመጀመሪያ ከሰራነው በኋላ ያው እኔ ቻሌንጁን ልክ እንደ ኦዲየንስ አላውቀውም። በተለይ ኢስላሚክ እንትኑ ላይ ያሉ ትልልቅ ቦታ ላይ ያሉ ሰዎች ታች እንደ ህዝብ ሆነሽ ስታዩና ቀርበሽ ስታዩ በስራ አግኝተሻቸው ስታዩ በጣም ሰፊ ልዩነት አለውና ያን ስራ ይዤ ነበር ሄድኩትና እጅግ በጣም ከፍተኛ ቻሌንጅ ነው የገጠመኝ። ለምን እንደምታውቂው ኢትዮጵያ ውስጥ ለሙስሊሙ ማህበረሰብ ብቻ የተለየ ቤት የለም። ለሙስሊሙ ማህበረሰብ ብቻ የሚመጣ ቴሌቪዥን የለም። እንደ ህዝብ ነው። ሁላችንም ቴሌቪዥን አለ፣ ሁላችንም ዲቪዲ አለን እና የሚሰሩ ስራዎች ለእንትና ተብለዋል ለህዝብ ነው የሚለቀቁት እና እነዛ ለህዝብ የሚለቀቁ ለሙስሊሙ ማህበረሰብ አብዛኞቹ አደጋ ናቸው። ግን ደግሞ እሺ ገዝተዋል፣ ቴሌቪዥን አላቸው፣ ዲቪዲ አላቸው። አማራጭ ምንድነው መደረግ ያለበት? አማራጭ ስራ መሰራት አለበት፣ ከጊዜው ጋር የሚሄድ ስራ ማለት ነው። እስልምና እጅግ በጣም ብዙ አማራጮች አሉት። ውዱ ስታረጊ በውሃ ካለ በውሃ ታረጊያለሽ፣ ውሃ ከሌለ በሆነ ታረጊያለሽ፣ ከሆነ በሆነ ታደርጊያለሽ። እንደዚህ አይነት አማራጮች አሉ። ዝግት ያለ አይደለም። ውሃ ከሌለ በቃ ውዱ ማድረግ አትችልም የሚባል ነገር የለም እና አማራጮችን ለመፍጠር ነው እኛ ጥረት እያደረግን ያለ ነው እና አልሐምዱሊላህ ከዛ በኋላ ቻሌንጆችን ቢበዙ የተወሰኑ ኦዲዮ ቪዥዋሎች ነበሩና እነሱ ጋር እየተመካከር እንደደረሰው እኛው ራሳችን ጸሐፊ እኛው ራሳችን ተውነን ዳይሬክት አድርገን ፕሮዲውስ አድርገን ሸጠን እንደዚህ ነበር የመጣ ነውና ተረጋገጠ አለ ፊትና በረካ ተውበት አለ ፍላጎት አለ ወደ 6 የሚሆኑ ፊልሞች 7 ፊልሞች ሰርተናል እና በቲቪ አጋጣሚ ደግሞ ቴሌቪዥኖች የተከፈቱበት አጋጣሚ ነበር። ኢስላሚክ አንድ ቴሌቪዥን ጣቢያ ነበር። እሱ ላይም በተከታታይ ስፖቶች፣ ድራማዎች ረጅም ጊዜ ሰርተናል። ከዛ እንዲሁ እያልን ወደ ኢስላሚክ አርቱ በምንገባበት ታይም ላይ ያው ኢስላሚክ አርት ስትገቢ ዝቅ ብለሽ ነው የምትሰሪውና እያንዳንዱ የኸይር ስራዎችም ላይ ተሳተፊያለሽ፣ ፓርቲሲፔት ታደርጊያለሽ። በተለይ ሀገራችን ኢትዮጵያ ሙስሊሙ ማህበረሰብ ዝቅ ብሎ የሚሰራበት ነው እንደ ማህበረሰብ ማለት ነው። እንደ መሪ ሳይሆን እንደ ማህበረሰብ የትም ቦታ አስገቢ ጉድጓድ ገብቶ ለዲኑ ለእስልምናው አይደለም ጉልበቱን አይደለም ገንዘቡን ህይወቱን ይሰጣል። ማህበረሰቡ ማሻአላህ በጣም ጎበዝ ነው። ከነሱ ጋር ሆነን ነው በቃ ኢስላሚክ የሆነ ኸይር ስራ አለ ከተባለ እዛ እንገኛለን። ለምሳሌ ኮልፌ መጸዳት አለበት፣ ጫካው ነው እንደዚህ ነው እንስሳ አስቸግሯል ሲባል ትሄጃለሽ፣ አብረሽ ታጸጃለሽ እና እንዲህ አይነት ነገሮችም እየሰራን ጎን ለጎን መጣን። ፊልሞቹ ይሄን ይመስላል። የሚገርም ነው። እንግዲህ በተለይ ዓለማዊ ነገር ላይ ሙስሊም ስትሆን ብዙ የሚይዙ ነገሮች አሉ። ማህበረሰቡ፣ ቤተሰብ በራሱ የሚያሳድርብህ ተጽዕኖ አለ። እንደ ግለሰብ ራስ ደግሞ እንደዛን ነገሮች ላይ ስትሳተፍ ትክክል አለመሆኑን ኮምፎርታብልም ሳትሆን ነገር ግን ቆይ ፋይት ላድርግ እያልክ ትንሽ ጊዜ ሊቆይ ይችላል። በስተመጨረሻ ግን እንግዲህ ሙስሊሙ ማህበረሰብ አማራጭ ያስፈልገዋል በሚል ወደ ኢስላሙ አርት መጥተህ በርካታ ስራዎችን፣ በርካታ ፊልሞችን፣ ማስታወቂያዎችን፣ የበጎ ስራዎችንም ብዙ ነገሮች ለኢስላሙ ማህበረሰብ አብርከታልና
ምናልባት በቁጥር 6 የሚሆኑ ፊልሞችን ለተመልካቾች ማድረስ ተችሏል። እንግዲህ አንተ ይሄ መተወኑ ብቻ ሳይሆን ወይም ደግሞ ለሙስሊሙ ማህበረሰብ አማራጭ ማምጣት ብቻ ሳይሆን ከዛ በዘለለ የጽሁፍ ስራዎችንም ፕሮዲውስ የማድረግ ስራዎችንም ብዙ በርካታ ነገሮች ሰርተዋል እና ከዛ ጋር ተይዞ አዛን ፊልም ፕሮዳክሽን እንዲመሰረት ትልቅ አስተዋጽኦም በርም የከፈተ ሂደት ነበር። አዛን ፊልም ፕሮዳክሽን መቼ ተመሰረተ? በሱስ ምን ያህል ስራዎች ተሰሩ? እርግጥ እንትን አርቱ በተለይ አጠቃላይ እንደ አርት ልክፍት ነው። አንድ ጊዜ የሆነ ነገር ከገባሽበት ከዛ በኋላ ሊለቅሽም አይችልም። በእርግጥ ከጀርባችን እጅግ በጣም ብዙ ጥሩ ኮመንት የሚሰጡን ሀሳብ አስተያየት የሚሰጡን ሰዎች አሉ እና እነዛ ሰዎች በሰል ያሉ ስለሆኑ ሞራል ይሰጥሻል። ሁለት ነቀፌታ በብዛት የሚያበዙት ደግሞ ደካሞች ናቸው። ለምን አይሰሩም? ነቀፌታ ለነቀፌታ ብቻ ነው የተፈጠሩት። አንድ ሰው እኮ ሲነቅፍ መረጃ ሰጥቶሽ አማራጭ አስቀምጦ ይነቅፍሻል፣ ወይ ደግሞ መሰራት ያለበት በዚህ መልኩ ነው ብሎ እየሰራ እያሳየ እንደዛ ነው እንዲህ ብለሽ ትያለሽ። ግን በጭፍን ነው እና እነዛ ሰዎች ግን ሀሳብ የሚሰጡሽ ይሄን ብታስተካክሉት ይሄን ነገር ብትጨምሩት ምናምን እያሉ ነው እና እያሰሩ የነበረው። እንዳልኩሽ ነው ይሄን ፊልሞች ከሰራን በኋላ ብዙ ቻሌንጆች ገጥሞናል። ፊልሙ ላይ ስንሰራ ወደ አዛን ፊልም ፕሮዳክሽን የመጣንበት ትልቁ ነገር ምንድነው? አሁንም ሶሻል ሚዲያው ጠንከር እያለ መጣ። ቲክቶክ አለ፣ ዩቲዩብ አለ። ሁለተኛ ደግሞ እኛ ለተወሰነ ያክል ፊልሙን ሰርተን ስንሄድ ክፍተቶች እየተሞሉ አይደለም። በተለይ የሆነ ታይም ላይ ተሰሪና የሆነ ሰው ሲቀበልሽ አንቺ ደግሞ ቢያንስ ያን እያየሽ የሆነ ነገር የተወሰነ ኮንትሪቢዩት እያደረግሽ ትሄጃለሽ። እኛ የሆነ በሩን ከከፈተ ግን እንደዛም ሆኖ እየመጡ እየጠፉ ነው። አሁን እኔ የማውቃቸው ልጆች ይመጣሉ፣ ልክ መቋቋም አይችሉም። እንደውም አንዳንዶቹ ይደውሉና እንዴት ነው ይሄን ያክል ልትሰራ ይቻልከው ይሉኛል። በጣም ቻሌንጅ ዱላው ይበዛባቸዋል። በዛ ላይ ደግሞ አትራፊም ውጤታማም አይደለም። ህዝብ ላይ ተደራሽ ይሆናል፣ ያስተምራል፣ ያዝናናል፣ ግን ተደራሽነት አይደለም እና ለምን እስኪ አሁንም ቢሆን ተስፋ መቁረጥ የለብንም መቀጠል አለብን የሚል ነው። የዛሬ 5 ዓመት 6 ዓመት አካባቢ አዛን ፊልም ፕሮዳክሽንን አቋቋምኩና ዩቲዩቦች፣ አጫጭር ድራማዎች፣ ስፖቶች፣ ፕሮግራሞች ኢቭን እናካፍል የሚል ፕሮግራም ነበር። ጥበብ አለ፣ አጫጭር ስፖቶች፣ ድራማዎች፣ ኢንተርቪው አለ። በጥበብ ዙሪያ እናካፍል በተለይ የተለያዩ ቦታዎች ላይ ሰው የተቸገረ ሀሳቡን፣ ገንዘቡን፣ ጉልበቱን እንዲሁ ገንዘቡንም ሊያካፍል ይችላል፣ ልብስም የተወሰኑ ነገሮች ሊያካፍል ይችላል የሚለው ሁሉም ሰው የማያካፍል የለም የሚል ሀሳብ ይዘን ማለት ነው። ከማንም ምንም አይናቅም። አንድ ሰው ከሆነ የሆነ ሀሳብ ይኖረዋል፣ መስጠት ይችላል። የማይሰጥ ማንም የለም እና በዚህ ዙሪያ ላይም ተንቀሳቅሰን ስንሰራ ነው ከዛ የዋሪዳ ሀሳብ የመጣው እና የዋሪዳ ሀሳብ መጣ። ከዛ በኋላ ዋሪዳን ሞር ትኩረት አድርገን ወደ ዋሪዳ ገባን ማለት ነው። እስኪ ከፊልሙ ሳንወጣ ከካሜራ ጀርባም ከካሜራ ፊት ለፊትም ተዋናኝ ሆነ የተለያዩ ስራዎችን ሰርተሃል እና ለአንተ የትኛው ደስ ይልሃል? ተመችቶ የትኛው ነው የምትሰራው? ከካሜራ ጀርባ ሆኖ ያለውን ሂደት መመልከቱና መስራቱ ነው ወይስ ደግሞ ካሜራ ፊት ተዋናይ ሊሆን ይችላል፣ የማስታወቂያ ስራ ሊሆን ይችላል፣ ካሜራ ፊት የምትሰራው ስራ የትኛው ነው ለአንተ? የሚገርምሽ እኔ ከካሜራ ጀርባ ያለውን ነገር ዳይሬክቲንጉን ብቻ እንጂ ሌሎቹ ነገሮች አስቤያቸውም ተከታትያቸውም አላውቅም። ከችግር ነው ያ ሁሉ እየተፈጠረ ያለው፣ ከመቸገር ነው። እንደነገርኩሽ በዛ ሰዓት አብዛኛው ሙስሊም ካሜራማን እንኳን አታገኝም። አሁን እኮ አልሐምዱሊላህ እጅግ በጣም ብዙ ካሜራማኖች፣ ኤዲተሮች፣ በጣም ብዙ ብሩህ አእምሮ ያላቸው ልጆች አሉ። ያኔ አታገኝም እና ፈተናን የሚሆንብሽ እየሰሩ ያሉት እየቀረጹ ያሉት ሰዎች ከእስልምና ውጭ ያሉ ናቸው እና እንዲያምር ብሎ የሆነ ነገር ካልገባ ይልሻል። አረ ከእስልምና ጋር ይገጫል ምናምን ብለሽ ደግሞ እንትን ትያለሽ። ፈተና ነው በጣም። እነሱ ከአርቱ አንግል ያዩታል፣ እኔ ደግሞ ከእስልምናው አንግል እያየው ከማህበረሰቡ አንግል እያየው እጅግ በጣም እኔማ በጣም የምፈልገው ትወናው ላይ ነው መሳተፍ። ትወና ምን መሰለሽ ያድጋል። ትወና ማለት ዛሬ ሰርተሽው ከዛሬ ነገ ከነገ ወዲያ ነፃ ሆነሽ እየተወንሽ ስትሄጂ ትወናውን አቅምሽን እያሳደግሽ ነው የምትሄጂው እና ትወናው ላይ ሞር ትኩረት ቢደረግ ትልቅ ደረጃ መድረስ እንችል ነበር ብዬ አስባለሁ። ለምን ከጀርባ ሰዎች ቢኖሩ። አሁን ግን ጥሩ እድል አለ፣ የተሻለ ይሆናል ብዬ አስባለሁ። ኢንሻአላህ እና ይቀጥላል ኢንሻአላህ። በጣም አሪፍ። እንግዲህ ኢስላማዊ ፊልሞች እንዳሉ ሆነው ደግሞ ሌሎች ኢስላማዊ ስራዎች አሉ። መንዙማና ነሽዳ ማንሳት እንችላለን እና
ከዛ አንተ ደግሞ የምትሳተፍባቸው የፊልም ስራዎች ላይ ብቻ ሳይሆን መንዙማና ነሺዳዎችንም እንደዚሁ በርካታ ስራዎችን ሰርተሃል። ለዛም ማሳያ እንግዲህ በተለይ በስኬት 7 መድረኮችን በስኬት ማጠናቀቅ የቻለው ዋሪዳ የመድረክ ስራ ማንሳት እንችላለን። እስቲ ስለ ዋሪዳ ደግሞ እንጫወት። መቼ ተጀመረ? እንዴት ተመሰረተ? ሀሳቡ ከምን መጣ? አባላቶች ውስጥ እንዴት ተመረጡና ይሄ ግሩፕ ተፈጠረ የሚለው እናንሳ። እንደ መነሻ ቅድም እንደነገርኩሽ ወደ ኢስላሚክ አርት ጋር በተለይ ሁሉ ነገር እንሰራለን። በጎ አድራጎት ተሳትፌያለሁ። መጅሊሱ 2011 ከዛ በፊት በተቋም ደረጃ ሲቋቋም እነ ሙፍቲ በነበሩበት ታይም ላይ እኛ ምን አስተዋጽኦ ማድረግ አለብን የሚለውን ሀሳብ አምጥቼ የሆነ ቦታ ላይ ፓርቲሲፔት አድርጌያለሁ። ማለትም በግለሰብ ደረጃ ነው እንጂ ከመጅሊስ ውስጥ ሆኜ አይደለም። በግለሰብ ደረጃ ከመጅሊሱ ከኔ ጋር እኔ ከሱ ጋር ምን እሰራለሁ የሚለውን ነገር ሰርቻለሁ። የበጎ አድራጎትም ላይ ሁሉም ላይ እንቀሳቀሳለን እና ዋሪዳ እንዴት ተመሰረተ ላልሽው እንደሚታወቀው መጀመሪያ ከዋሪዳ 6-7 ዓመት በፊት የቤተሰብ ምሽት ፕሮግራም ነበረ ዳና የሚል ከዛ በፊት ማለት ነው። ከዋሪዳ ከመመስከረ 10 ዓመት አለ። እንደዚህ ወጣቶች ተሰባስበው እነ ሙዓዝ ገና ተማሪ ነበሩ። ይስሐቅ እነ ኸውለት ሌላ ይስሐቅ የሚባል ተጨማሪ እነ መስዑድ ብዙ ናቸው እና እዚህ አርት ላይ ነሺዳ ላይ ስታንዳፕ ኮሜዲ ላይ ምናምን የሚሰሩ ልጆች እንደዚህ ሰበሰብኩና እዚህ ከሊፋ ህንፃ ነበር። እዛ እየተወያየን እዛ ጣሊያን ሰፈር ነሲሃ መስጂድ ውስጥ እዛ ትሬኒንግ እያደረግን የቤተሰብ ምሽት ፕሮግራም 1 2 3 አዘጋጅተናል። ስናዘጋጅ ምንድነው ቤተሰብ ኩርቱ ህንፃ ላይ ነበር፣ ሰና ሬስቶራንት ነበር። ልክ እንደዚህ ክብ ይሰሩና ቤተሰብ ልጆቹን ሚስቱን ምናምን ይዞ ራት ያዛል። የቤተሰብ አባላት ናቸው፣ ቤተሰብ ናቸው። እዛ ጋር ሁሉም ቤተሰቡ ነው አንድ ጠረጴዛ ላይ የሚቀመጠው። ፊት ለፊት ላይ ስቴጅ እናዘጋጃለን። እዛ ስታንዳፕ ኮሜዲ አለ፣ ግጥም አለ፣ መንዙማ ነሺዳ አለ በግለሰብ ደረጃ የሚደረግና 50 ብር ምናምን መግቢያ አድርገን እንሰራ ነበርና ያ ይሄ የመስጊድ እንቅስቃሴ ግርግሩ በነበረበት ታይም ላይ ተቋረጠ እና ከረጅም ጊዜ በኋላ ሙዓዝ ቢሮ መጣና እኔ ቦሌ አካባቢ ነበር የኔ ቢሮ መጥቶ ብዙ ጊዜ እንገናኝ ስለነበር ነሺዳም ሰጥቼዋለሁ። ግጥም አንድ ጊዜ ሚና ተናገር የሚለውን እኔ ነኝ ግጥሙ ነው ስለላነሳ ነበር ግጥም ጽፏል። እስቲ ካነሳው አይቀር ስለሱም ልጅውት ሚና ተናገር የሚለው ኦልሬዲ ሀርላ የሚል እዛዚህ እንዳልልብሽ እንጂ ሀርላ የሚል አንድ ግሩፕ ነበረን። ከዛ በኋላ እነ መሐመድ ፈረጅ፣ ሁሴን ከድር፣ እኔ ሙኒር ምናምን ተሰባስበን ያቋቋምነው ለ3 ዓመት ለ4 ዓመት የሰራንበት አንድ ድርጅት ነበር። ሀርላ የሚል መጽሔቶች ምናምን እናሳትም ነበር፣ ማስታወቂያ መጽሔቶች፣ ስነ ጽሁፎች ምናምን እና ያን እየሰራን እያለ ከነ መሐመድ ፈረጅ ጋር አንድ ላይ ነበርና እየሰራን እያለ ይሄ የሐጁ ግርግር ሳውዲ ላይ ሚና ላይ የሆነ ሰው ተገፋፍቶ ብዙ ሰው አልሞተም። እጅግ በጣም ተሰምቶን ነበርና ሶሻል ሚዲያ ላይ እየተወራ ያለው ግን ልክ ከእስልምና ውጭ ያሉ ሰዎች መጥፎ እንደሆነ እንደዚህ እንዳውም አንዳንድ ሰዎች ከአሜሪካ ደውለው ከተለያየ ቦታ እኔ ብዙ ጊዜ ወደዛ መላለስ ስለነበር እንዴት ተረፍክ ምናምን እኛ እኮ ደንግጠን ምናምን አለ እና አን ያልሄድኩም አልኳቸው። ግን ሳስበው እዛ መሞት ክብር አለ እንዴ የሚለውን አንድ ሰዎች በብዛት ሚና ላይ መሞት ልክ እንደ መጥፎ እድል ምናምን አድርገው ስላዩት እንዴ ሚና ላይ መሞት መታደል አለ እንዴ ምናምን ያ የሚለውን ሐሳብ አምሮ ላይ መጣና ከወንድም መሐመድ ፈረጅ ጋር ምናምን እያወራን ለምን እንደዚህ አትጽፈው ሙኒርንም ከስር ተፈተነ ምር ይያል ከዛ ለምን አንተ ራስህ አትጽፈው ምናምን ሲሉኝ እኔ ሞከርኩት። ስለዚህ ሙዓዝ የሰራው ሚና ተናገር የሚለው ግጥሙን እኔ ያዘጋጀሁትና ከዛ እንዲሰራ አደረገና ከሙዓዝ ጋር የነበረን ቅርበት ጥሩ ነበርና አጋጣሚ ቢሮ መጥቶ ከጓደኞቹ ጋር አህመድ ይሄን ነገር እንደዚህ አድርገን ለምን አንሰራውም? ከዚህ በፊትም ሰርተናል ለምን አንሰራውም የሚል ሐሳብ ሲያመጣ በምን አይነት መልኩ ነው የምንሰራው? ቁጭ ብለን መወያየት አለብን ተብለን ቁጭ ብለን የተወያየነው። የተለያየ ስሞች መጥተው ነበር ከአንዳንድ አንግል ይሄ ባይሆን የሚለውን ውይይት አደረግን። ከ12 በላይ ሰዎች ነበሩ፣ ማዲህና ሙንሺዶች ነበሩ። ለምን ብዙ ሰዎችን አቅፈን ነበር መስራት ያሰብነው። በጣም የተወነባበደ ሐሳብ ነበር የመጣው። ለምን እኔን አብዛኞቹ ማዲሆች ወይ ደግሞ ሙንሺዶች የተወሰኑት ካልሆነ በስተቀር አያውቁኝም። በሚዲያ ነው የሚያውቁኝ። በጥርጣሬ የተወሰነ አይን ያየኝ አለ፣ እሱንም በጥርጣሬ አይን ያይታለ። እንደዚህ ቢሆን እንዳውም አንዱ ከዛ በኋላ በግልጽ የነገረኝ ነበርና ያኔ እኮ ተጠርቼ ነበር፣ ግን እኔ በዚህ ተጠራጥሬ ፈራው ምናምን ያለኝ ሰው ነበርና ወደ 6 የሚሆኑ ልጆች ቀሩ።
ከዛ እነሱን ይዘን የጀመርነው የመጀመሪያ ስንጀምር ያው ሙአዝ ዋርዳ ከሙአዝ ሀቢብ ጋር የሚል ፕሮግራም ነበር የመጀመሪያው ቁጥር 1 የሰራ ነው። ሙአዝ የፕሮዳክሽኑን ስራ ግጥሙንም ከኡስታዝ ሰይድ ጋር ያሉትን ነገሮች የሚሰሩትን ነገሮች እንወያይባቸዋለን። መድረክ ማን ይምራ፣ ግጥሙ ከየት ይምጣ፣ እንዴት ይምጣ የሚለው እንወያይበታለን። የመጀመሪያ ስራ በጥሩ ሁኔታ በስኬት ተሰራ። የዛሬ ስንት ዓመት ማለት ነው? የመጀመሪያ መጋቢት 2000 የዛሬ 5 ዓመት አካባቢ 4 ዓመት አካባቢ። ከዛ በኋላ 7 መድረኮችን በስኬት ነው እንግዲህ የተጠናቀቀው። በርካታ ተመልካቾች አዳራሽ ላይ ሙልት ብሎ ነው የሚሳተፉት። በደንብ ደግሞ ከጀርባ ብዙ እንደተለፋበት የሚያስታውቁ ግጥማቸው ጠጠር ያሉ ዜማቸው በደንብ የተሰሩ የመድረክ ስራዎችም ሲቀርቡ ነበር። እኔም 1-2 መድረክ ላይ እዛው ላይ የመሳተፍ እድል አጋጥሞኝ ነበር እና ቀላል አይደለም የመድረክ ፕሮግራም ማዘጋጀት። እስቲ ቢሃይንድ ስቴጅ ወይም ደግሞ ከነሺዳው ከመንዙማው ዝግጅት ጀርባ ያሉ ውጣ ውረዶችን እናንሳቸው እስቲ። ኡስታዞችም እንደሚሳተፉ አውቃለሁ። ግጥሞቹ ብዙ ፍተሻ የሚደረግባቸው እና በርካታ ስራዎች አሉና እስቲ ከመድረኩ ጀርባ ብዙ ሰዎች ቀላል ነው የመድረክ ስራ ማዘጋጀት የሚል እሳቤ ስላላቸው ከጀርባ ያለውን ነገር እናንሳው። በዚህ አጋጣሚ እኔ አሁን የመጀመሪያ መድረክ ከእንትን ውጭ አሁን ለምሳሌ በብዛት የተወሰኑ አንድ መድረክ አለ ማዲሆች ብቻ ግን ተሰብስበው የራሳቸው የሆነ መድረክ ሲያዘጋጁ ያኔ የመጀመሪያ እና የመጀመሪያ ስለሆነ የሚገርምሽ ሁሉ ነገር መነሻው የመጀመሪያው ላይ ነው። የመጀመሪያው ላይ እጅግ በጣም ብዙ ነው የተረባረበው። እኔ አንዳንድ ጊዜ ይገርመኛል ሳስበው ልክ እንደራሳቸው አድርገው ማለት ነው። አልፋሩቅም ይሄ ስቱዲዮ ልክ እንደራሱ አድርጎ ደክሞበታል። የመጀመሪያው በቃ የሚፈልገውን ነገር ለማሟላት ጥረት አድርጓል። የቻለውን አድርጓል ከጎናችን እና ኢስሐቅ ባባ ከባለቤቱ ጋር ሌሎችም ሰዎች በቃ መድረኩ ፕሮግራሙ ይሰራ እንጂ ስለሌላ ነገር ምንም ሳያስቡ ማለት ነው። በቃ ይጀመር ይሄ ስራ ይሰራ ብለው እጅግ በጣም ብዙ ደክመውበታል። በጣም ለዛም ነው ውበት የነበረው የመጀመሪያው ስራና ለሁለተኛው ለሶስተኛው ሞራልም አቅምም የፈጠረው የመጀመሪያው ስራ ከጀርባው እኔ እንኳን ማላቃቸውም እጅግ በጣም ብዙ ኮንትሪቢዩት ያደረጉበትና የተሯሯጡበት ስራ ስለሆነ ነው የተሳካው። ከዛ ውጭ ወደ እንትን መጣ። ጠንከር እያለ መምጣት አለበት የሚል ሐሳብ ነው የመጣው። እንደነገርኩሽ ግጥሙን የሚጽፉት ከመጀመሪያው ጀምሮ እስከ መጨረሻው ድረስ አንድ የመጨረሻው ኑራምባ የሚለውን ብቻ ነው እንጂ መሐመድ ፈረጅ የጻፈው። ከዛ ውጭ ያሉት ኡስታዝ ሰይድ ናቸው። ኡስታዝ ሰይድ ደግሞ በጣም የቀሩ አሊም የሆኑ ብዙ ነገር የሚያውቁ ናቸውና መጀመሪያ እሳቸው ሲጽፉት ገምግመው ነው የሚጽፉት። ያጣር ለብዙ ነገር አስተካክለው ነው የሚጽፉት። ከዛ ውጭ ደግሞ እኛው ራሳችን ከማህበረሰቡ ጋር ከአንዳንድ ሰዎች ጋር ያጋጫል አያጋጭም ከብሔር ከእምነት በቃ እንደዚህ ተጻራሪ የማይሆኑና ማንንም በቀጥተኛም ሆነ በተዘዋዋሪ ሊነካ የማይችል መሆን አለበት የሚለውን ነገር ራሳችን እንትን እንላለን። ከዛ ደግሞ አንዳንድ ኡስታዞች አሉ ከጀርባዎቻችን እነሱ ይሄ ቢሆን ይሄ ቢወጣ የሚለውን ሐሳብ ይሰጡበታል። ባለሀብቶችም አሉ ጓደኞቻችንም አሉ እነሱ ሐሳብ ይሰጡበታል። ሁለተኛው ላይ ልንሰራ ስንል ነገሮችን ሁሉ ወደ ምን ማምጣት ጀመር? ወደ ኖርማል በቃ ኦሬዲ ኤክስፒሪየንስ ስላለ ይሄን ነገር አጠናክረን በምን አይነት መልኩ መስራት አለብን ብለን ነው የምንሄደውና ባይዞይ ስራ ሲሰራ አይደለም እግርና ከእግር ይጋጫል እና እንደዚህ ብዙ ሰዎች ደግሞ ሲመጣ ደግሞ የተለያየ ሐሳብ ይመጣና ፈታኝ ነበር። አሁን ሰው እስከ 7 እንዴት ተሰራ ሲባል ዝም ብሎ በቀላል የተሰራ ሊመስል ይችላል። ግን በጣም ፈታኝ ነው። እንዲህ ነው ማቲው እጅግ በጣም ከፍተኛ ፈተናዎች አሳልፈንበታል። ግን አልহামዱሊላህ እስካሁን ድረስ በተሰራው ያኔ ሙአዝ መድረክ ይሰራ ነበር፣ መሐመድ ሰይድም ይሰራ ነበር፣ ፉአድ መልካም ይሰራ ነበር፣ አቡዲም የተወሰነ ሰርቷል። አሚኔ ብቻ ነው እና ድሪስም ሰርቷል። አሚኔ ብቻ ግን የነበረው ጥምረት ሁሉም የራሳቸው ድምጽና ከለር አላቸው። የተቀናጀ ስለነበር በጣም ውብ ሆኖ ነው የተጀመረውና በጣም አሪፍ ነገር ነው። መሐመድ አሚን እንደውም ቅጽል ስሙን ያገኘበት የመጀመሪያው መድረክም ዋሪዳ ላይ ነውና በርካታ ስራዎች ሰርተዋል። በዋሪዳ የመድረክ ስራ ላይ መንዙማም ነሺዳም ጉርጉሮም ይዘት ያላቸው ስራዎች ይቀርባሉና እንደው ከዚህ ጉዳይ ጋር ሳልወጣ ማንሳት የምፈልገው ብዙ ጊዜ በመንዙማና በነሺዳ መካከል የተለያዩ ሐሳቦች እዚህም እዛም ይናፈሳሉና ምናልባት አንተ ደግሞ ሙያ ውስጥ እንዳለ ሰው
እንዴት አድርገን ማስታረቅ እንችላለን? አንተስ የመንዙማና የነሺዳ ላይ ያለ ሐሳቢ ምን ይመስላል የሚለው እናንሳ። ባይዞ እኔ ብዙ ጊዜ የምሳበው ወደ መንዙማ ነው። መንዙማ ኦልሬዲ ከሳበኝ ቶሎ ፕሮዲስ ለማድረግ የሆነ ነገር ወጥቶ እንዲታይ የማድረግ ፍላጎት አለ፣ ይቸኩላለሁ እና እኔ በእንትኔ ብዙዎቹ ደግሞ አብዛኛው ደግሞ ማህበረሰብ ነሺዳ ይፈልጋል። እቺን ያነሳውብሽ ያለ ምክንያት አይደለም፣ እንደዚህ ያነሳውብሽ የኔም ፍላጎት አይደለም እየሰራለት የማህበረሰቡን ፍላጎት። አንዳንድ ሰዎች ኢማም ይሆኑና ማለት ነው ወይ ደግሞ ቁጭ ብለው ኪታብ የሚያቀሩ ይሆኑና እነሱ ማር ሊወዱ ይችላሉ። ሁሉም ሰው ማር መውደድ አለበት ብለው ያስባሉ። እነሱ ሽማግሌዎች ናቸው። መድረክ ሂደው አዳራሽ ሂደው ስለማይከታተሉ ብቻ የሌላው ማህበረሰብ ልክ በራሳቸው ስሜት የሚቀርጹታል። እነሱ መግሪብ ላይ ይገባሉ ሰግደው ወደ ቤታቸው። ሁሉም ሰው መግሪብ ላይ ሰግዶ መግባት አለበት የሚል አስተሳሰብ ይኖራቸው። እኔ እሳባለሁ ያልክሽ ወደ መንዙማ ስለሳብሱ ብቻ መንዙማውን ብቻ ሰራለሁ ማለት አይደለም። ማህበረሰቡ የሚፈልገው ነው የምትሰሪው እና እየተቸገርን ያለ ነው። አብዛኛው እየተቸገርን ያለ ነው። ወጣት አለ፣ ህፃናቶች አሉ፣ ትልልቅ ሰዎች አሉ፣ ሴቶች አሉ፣ ያገቡ አሉ፣ የፈቱ አሉ። ሁሉም የተለያየ ፍላጎት አለው። አሁን ስትሰሪ እንደ ለህዝብ ስትሰሪ የነዚህን ሁሉ ያማከለ ለእናቶች የሰራ ነው። አባቶች ላይ መቻቸው ይችላል፣ ግን መታገስ አለባቸው። ለእናቶች ነው የተሰራው፣ ደስ ሊላቸው ይገባል። ለወጣቶች የተሰራው ልክ ይሄ ነው አሁን ቻሌንጅ ውስጥ እየከተተን ያለውና ከዛ ውጭ ልጆቹ አቅም አላቸው፣ ብዙ መስራት የሚችሉ ልጆች ናቸው። ከዛ በኋላም በተደጋጋሚ ወደ ክፍለ ሀገር ወጥተናል። አንድ ጊዜ ሁለት ጊዜ ድሬዳዋ ሐረር ሰርተናል፣ አንድ ጊዜ ድሬዳዋ ሰርተናል። ከኢትዮጵያ ውጭም ሙዓዝ ጋር አንድ ላይ ሄደን ጅዳ ለመጀመሪያ ጊዜ ቆንሱሉ ላይ ሙዚቃ ምናምን ነበር እዛ ፕሮግራም ላይ የሚካሄደው። ቆንሱሉን አናግሬ አስፈቅጄ አንድ መድረክ ሙዓዝ እና አንድ ከመዲና ልጅ ያለ ነሺዳ የሚል እሱን ጠርተን ስነ ጽሁፎች ምናምን አድርገን ፕሮግራም አዘጋጅተናል። ይገርም ነው። እንደውም ወሪዳ ከሌሎች ከሚዘጋጁ መድረኮች ለየት የሚያደርገው ምንድነው? ቅድም ያነሳ ነው የእድሜ ጋፕ የጾታ ጋፕን ያጠበበ ነው ብዬ አስባለሁ። ምክንያቱም ነሺዳ አለ፣ ጎን ለጎን እንጉርጉሮ እዛው ላይ ያለ የመንዙማ ስራዎችም በአንድ መድረክ ላይ የሁሉንም የእድሜ ጋፕ አንድ ላይ ያስታረቀ ስራዎች ይሰራሉና በዚህ ጉዞ ላይ እንግዲህ የሀገራችን ሙነሺድና ሙሃዲዎች ብቻ ሳይሆኑ ከጎረቤት ሀገርም መጥተው የተሳተፉበት አንድ መድረክም ተዘጋጅቶ ነበር። እስኪ ስለሱ እናውራ። በእርግጥ ለመጀመሪያ ጊዜ ማለት ይቻላል ወሪዳ ኢንተርናሽናል የሆኑ እነዚህ የሳህዋ የሚባሉ ግሩፖች ከልጅነታችን ጀምሮ ረጅም ጊዜ ስንሰማው ያደግነው ነው እና ከኢትዮጵያ ውጭም ናይጄሪያ እንግዲህ ቅርብ ነው ኢትዮጵያ ለነሱ፣ ግን ናይጄሪያ የተለያየ ሀገሮች አውሮፓም አሜሪካም እየሄዱ የአረብ ሀገርም እየሄዱ ይሰራሉ እና እዚህ ቅርብ ያልመጡበት ምክንያት ካለው ቻሌንጅ ይመስለኛል እና እንደኛ አይነት የሚሰሩ ሰዎች እንዲጠናከሩ ስላልታገዙ ይመስለኛል እና የመንዙማን ደግሞ አቅም ጥቅም አለመረዳትም ይመስለኛል። ለምን መንዙማ ኢትዮጵያ ያለው እስልምና አሁን ለቆምንበት እስልምና ትልቅ አስተዋጽኦ ያደረገ ነው። ያልተማረን የማያነብን ሰው በጆሮ ነው ተጠቅመሽ መልእክት የምታስተላልፍ እውቀት እንዲኖረው የምታደርጊ። ሳይማሩ መንዙማ ብቻ ሰምቶ ባህሩን ማን ባሻገረኝ ምናምን እጅግ በጣም የሚገርም እኮ ነው። አንዳንድ ሰዎች እንደውም በጣም ከመገረማቸው የተነሳ ውጭ ሀገር ያሉ ሰዎች ስለ ኢትዮጵያ ስለ ገጠር ሰዎች ሲያነሱ ምን ይላሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ገንዘቡን ለአረቦች ሰጥተው ፍቅሩን ለኢትዮጵያ ነው የሰጡት ይላል እና ፍቅሩን ለኢትዮጵያ ነው የሰጡት ይላሉ እና ገጠር ውስጥ ተቀምጠው ምንም ሳያውቁ መንዙማውን ብቻ ሰምተው እሳቸውን ለማየት በባህርም ሆነ በእግራቸውም ሆነ ይጥራሉ፣ ይሞክራሉ። ይህ ከየት የመጣው? ይህ እኮ ነው ጠንካራ እንዲሆኑ ከተለያየ እስልምናን ለማጥፋት ከሚመጡ ሰዎች ጋር ታግለው እኛን ራሱ ሙስሊሞች አድርገው እጅግ ቻሌንጅ በበዛበት ሙስሊሞች አድርገው ሙስሊሞች ሳይሆኑ እንዳይሞቱ ብለው ሳይበሉ ሳይጠጡ እየተደበደቡ እየተገረፉ እዚህ ደረጃ ያደረሱት። መጀመሪያ ይሄን ክሬዲት መሰረት አለበት። ይህ ዝም ብሎ አንዱ መጤ የሆነ ምንም የማያውቅ ሰው መጥቶ ዝም ብሎ ተራ ንግግር እንዲናገር መፈቀድም የለበትም። ቀላል አይደለም መንዙማ። እነ ሸሚስ ባህዳና ነቢ ዘይኔን ሲሰሩት እንዴት አድርገው ሰሩት? ግጥሙ እነ ሸጫሌ እንዴት አድርገው ግጥሙን ሰሩት? እንደኛ እንኳን ራሱ እየሰማነው እኮ አይደለም። አሁን
በዛ ሰዓት የነበሩ ሲያርሱ ሲቆፍሩ የነበሩ እርሻ ይሄዳሉ፣ ማታ ይመጣሉ፣ ወይ ደግሞ ፈጅር ሰላት ሰግደው እስከ ጠዋት ወደ ስራ እስኪሄዱ ድረስ መንዙማውን እየሰሙ በቃ ይሄ ነው። እርሻ ላይም ያንን መንዙማ እያሉ እየደጋገሙት ሰለዋት እያሉ በዚህ ዲን ልጄ እንዲቀጥል ብለው መስዋዕትነት ከፍለው አስቀጠሉ የኛ እዚህ ደረጃ ድረስ። ያን የነበረው እነሱ ጋር የነበረው ቻሌንጅ አሁን እኛ ጋር ቢመጣ እኮ ወላሂ አናስቀጥለውም። ዲኑ እየተፈተነ ነው እያየነው ነው። መጀመሪያ ክሬዲት መስጠት አለብንና ለዛም ነው እነዚህ ሰዎች ያልመጡት። ከዛ አጋጣሚ እኔ ጋር ተጻጻፉ፣ ሳዋዎች ጋር እንጻጻፍ ነበርና እንዲመጡ ነው። ሙዓዝ ደግሞ አንድ ሐሳብ ከነገርሽው እንትን ይላል፣ ይጓጓል፣ ይታገላል። እኔ ከዛ ምንድነው የምናደርገው የሚለውን ፕሮሲጀሩን ተከትዬ ማድረግ ፈልጋለሁና አገናኙት፣ አውራቸው አልኩት። አወራቸው፣ እኔም ጋር እናወራለን። ከዛ መምጣት አለባቸው እነሱ ሀገራቸው ላይ ትንሽ ኮንፍሊክት ግጭት ነበር። በምን እናመጣቸዋለን? ሲመጡ ደግሞ እዚህ ምን ልንባል እንችላለን? ከባድ ነው። እሱ ፈተና ገጥሞን ነበር። ግን አልহামዱሊላህ በዚህ በሱዳን አድርገው ቪዛ ወጭ አድርገን ቪዛ እኛ ከፈል የትራንስፖርት እስከ ለገዳሪፍ እስከ ጎንደር ድረስ የሚመጡበትን ኮንትራት መኪና አድርገን ሰው መድበን ከጎንደር ደግሞ እዚህ አዲስ አበባ በአውሮፕላን እንዲመጡ እዚህ ሆቴል ለ10 ቀን አካባቢ የሚሆን ሆቴል መኪና አዘጋጅተን ይሄ እንግዲህ እንደ ሀገር ሁሉም ሰው ነበር መቀበል የነበረበት። እንደ ተቋም ሁሉም ሰው ነበር። ለምን እነዚህ ሰዎች ኢትዮጵያን ነው ለማየት የመጡትና ቢላል ሀበሽን ብቻ ነው ያስጎበኘናቸው። እኛ የሚያግዘንም ሰው አልነበረም ከጎናችን፣ በወጪም በተለያዩ ነገሮች መምጣታቸውን ብዙ ያውቃል። ግን እነዚህ ሰዎች ከበቃ ከመጡ እንደ ሀገር የሀገር እንግዶች ናቸውና በጋራ ከእናንተ ጋር ሆነን የሆነ ነገር እናድርግ የሚል እንትን ያደረገ የለም። ባይዘይ ትልቁ ችግር ምንድነው? ኢስላሚክ አርትና ቢዝነስ ይለያያል። ወደ መስጊድ ስትገቢ ወደ አላህ ነው እንጂ ልትነግጂ አይደለም፣ ወይ ብር ይዘሽ ልትወጪ አይደለም የምትመጪው። እና እዛ የቢዝነስ ውስጥ ያለውን አስተሳሰብሽን ወደዚህ ወደ እስልምና የምታመጪው ከሆነ ከባድ ነው። አንቺ እዚህ ጋር መስጊድ ስታጸጅ ካየሁሽ አይ እሷ ተከፍሏት ይሆናል ብዬ የማልፍ ከሆነ አብሬ ከጎንሽ ካልሆንኩ ከባድ ነው። እና የዛን ባህሪ ይዞ ይመጡና እዚህ ጋር ይመጣና ሂሳብ ያደርግብሻል አንቺ ጋር። እኛ እኮ እንደውም 7 እስክንደርስ ድረስ የዋሪዳ ስራዎች እየተላለፉ ያሉት በሴኩላሩ ቴሌቪዥን ጣቢያዎች ነው። እኛ የኢድና የአረፋ ለመውሊድ ፕሮግራሞች ላይ እኮ የኛ ስራዎች ናቸው ማደመቂያ። ማዲሁ የተሰሩት ባልፋሩቅ በተለያየ የተሰሩት ስራዎች ናቸው እያደመቁ ያሉት። መልእክት እያስተላለፉ እያስተማሩ እያዝናኑ ያሉት እነሱ ናቸው። ኢስላሚክ ሚዲያዎች ዋሪዳን ጠርተው ፕሮግራም ሰርተዋል ወይ ደግሞ አስተላልፈዋል ወይ? ከባድ ነው። ብቻ ግን እነሱ መጡ። እነሱ ከመጡ ጁማዓ መተው እኛ ቅዳሜ አሬንጅ አድርገን እሁድ ስራችንን እንሰራለን ብለን ጨርሰን ነው የመጣው። እርግጥ እነሱን ስናመጣ አዚ ቢዝነስ አይደለም። ለምን እነሱን ስታመጪ በጣም ብዙ ወጪ ታወጫለሽ። እነሱን ስታመጪ መስራት ያለብሽ ሚሊኒየም አዳራሽ 4000 5000 ሰው ያለ ሰው ነው። ለምን ጥሩ ገቢ ይኖርሻል፣ ጥሩ እንትን ታደርጊያለሽ። ግን መምጣት አለባቸው የመጀመሪያ የሚለውን ሐሳብ ነው ያደረግነውና አምባሳደር ለማድረግ ነው የተገደድነው። እና እሁድ ነበር እንትን ያሉ ጁማዓ መተው ቅዳሜ ያድረው እሁድ ሰርተው ሰኞ ማክሰኞ ይመለሳሉ ነበር ያሰብነው። እሁድ ሲደርስ ተከለከልን። አዳራሽ ያው ኢትዮጵያ ውስጥ በተለይ ከለውጡ በኋላ ከባድ ነበር። ከለውጡ በኋላ እንደፈለግሽ መስራት አትችይም። በተለይ ደግሞ ዋሪዳ ትንሽ ቻሌንጅ አለበት በጣም። አንዳንዴ እምባ ሁሉ ሊመጣሽ ይችላል። እኛ ፍቃድ አለን፣ ህጋዊ የሆነ ፍቃድ አለን። መጀመሪያ አዳራሽ ትይዣለሽ። ከአዳራሽ ካያሽ በኋላ ያሽበትን የተዋዋልሽበትን ከንቲባ ጽሕፈት ቤት ነው የምትሄጂው። ከዛ ሰላምና ጸጥታ፣ ከሰላምና ጸጥታ አዲስ አበባ ፖሊስ ነው አንዱ ይከለክልሻል። ሶስቱም ከራሳቸው ጋር ይገናኛሉ። ማን ነው የመጣው? እንዴት ነው የመጣው? ለምን ይመጣል? መስራት አለበት የለበትም? አንቺ እዚህ ጋር ይላጣት አለብሽ። እዚህ ጋር ደግሞ ኦዲየንስ ከድሬዳዋ፣ ከሐረር፣ ከአዳማ፣ ከሻሸመኔ ቲኬት ቆርጦ ይመጣል። አያውቅም፣ ህዝቡ አያውቅም። በቃ ኦሬዲ እሑድ ነው፣ እሑድ ይሆናል። ፈተና ይሆናል እና አልহামዱሊላህ የሚገርመው ከመጡ በኋላ በጣም ብዙ ልምድ ልውውጥ አድርገዋል። ከዋሪዳዎች ጋር የተለያዩ ቦታዎች ጎብኝተዋል። በጣም ጭምት ናቸው፣ ዲን የገባቸው ናቸው፣ በጣም የተረጋጉ ናቸው፣ የማይሸኩሉ ናቸው። ከነሱ ብዙ ተምረናል። እነሱም ከኛ ብዙ ነገር አይተዋል። መንዙማ በተለይ አሰላም አለይኩም ሪሚክስ አድርገው ከነ ዋሪድ ጋር ስቱዲዮ እነ ሙዓዝ ጋር ከዋሪዳ ልጆች ጋር ስቱዲዮ ገብተው ጥሩ ስራ ሰርተዋል። ፈተናው ግን በጣም ከባድ ነው፣ በጣም ከባድ ነው። ከዛ በኋላም ከዛ በፊትም በተለይ እንደ ዋሪዳ አህያ ይባላል ሲጫን
ቀስ እያለ ይሄዳል። ከጭነቱ ከንትን ካለት ሊሮጥ ይችላል ማለት እና ባንጫንና ሰዎች ከጎናችን ቢሆኑ ባሰብነው እኛ በሞከርነው ብንሄድ ኖሮ አሁን 10 ምናምን ደርሰን ነበር። ሁለት እንደጋ ደግሞ ከኢትዮጵያ ውጭም መውጣት ሐረር ጥሩ ሁለት ሰርተናል። ድሬዳዋ ተከልክለን በመከራ ነው የተፈቀደልን። ከኢትዮጵያ ውጭ እንዳልኩሽ ጅዳ ቆንሱሉ ላይ ከዛ በፊት ኢስላሚክ የሆኑ ፕሮግራሞች ተካሂዶበት አያውቅም። በየኢዱና በየአረፋው ኮንሰርት ነበር የሚዘጋጅበት። እኛንን ለመጀመሪያ ጊዜ ዳዕዋና እንዲህ አይነት ፕሮግራሞች እንዲሰሩ ያደረግነውና ከኢትዮጵያ ውጭም አውሮፓና አሜሪካ እነዚህ ልጆች አቅም አላቸው። እኔ የምነግርሽ ማለት ነው እኔ ከ15 ዓመት በላይ በፊት ስሰራ እዚህ ግባ የማትያቸው አርቲስቶች ዓለማዊ አርቲስቶች ስቴት ቱር ያደርጋሉ። ስቴት ቱር ያደርጋሉ፣ አውሮፓ ቱር ያደርጋሉ፣ አሜሪካ ላይ ቱር ያደርጋሉ። አቅማቸውንም ማህበረሰቡንም አስተምረው አገልግለው ይመጣሉ። አሜሪካ ላይ ከ30 ዓመት ከ40 ዓመት ከ25 ዓመት በላይ የቆዩ ሰዎች ምን ይፈልጋሉ መሰለሽ? አገር ውስጥ ያለውን መንዙማውን፣ ነሺዳውን፣ አለባበሱን፣ አልባሳቱን ይፈልጉታል። ቱባውን ነገር ይፈልጋሉ። ደግሞ እነዚህ ማዲሆች ላይ ታገኘዋለሽ እና መንዙማውም አለ፣ ነሺዳውም አለ፣ ዘይውም አለ፣ ብዙ ነገሮች አሉ። እነዚህን ይዘን ቱር አድርገን እንሄዳለን ብለን ከሆኑ ሰዎች ጋር ተነጋገርን። አዳራሽ ሁሉ አሳዩን ምናምን ተነጋገር ብዙ ነገሮች ተነጋግረን መጨረሻ ላይ የቀረው በኺላፍ ምክንያት በቃ አንዱ ይፈልጋል አንዱ አይፈልግም እና በዚህ ሁሉ ቻሌንጆች እዚህ ደርሰናል። ይሄን ስል መድሁና መንዙማውና ነሺዳው ዋሪዳ ብቻ እየሰራው ነው ማለት አይደለም። የሚያማምሩ ስራዎች በተለያዩ በተለይ በአልፋሩቅ እየተሰሩ ነው። ተጽዕኖ እየፈጠረ ነው። አልহামዱሊላህ አጠቃላይ ጥሩ ነገር ይዘዋል ብዬ አስባለሁ። ከረመዳን ላይ ዋሪዳዎች ከአሚርና ከሳላህዲን ጋር በረመዳን መግቢያ በሚገርም የሚያምር ስራ ተወዳጅ የሆነ ስራ ሰርተናል በጋራ ከነሱም ጋር ሐረር ሄደን የሚያምር ስራ ሰርተናል። ይቀጥላል ኢንሻአላህ። ቻሌንጆችን ቢኖሩ ይቀጥላሉ ኢንሻአላህ። እንዳልከው ነው። እኔ በግሌ ሳላደንቅ ማለፍ አልችልም። ምክንያቱም ኢስላማዊ ኪነ ጥበቡ ወደኋላ የሚጎትቱት በርካታ ነገሮች አሉ። ከፊልሙ ጀምረህ የመንዙማና የነሺዳ ስራ፣ በተለይ መንዙማ ደግሞ የሀገራችን ቱባ የሙስሊሙ እሴት ሆኖ ሳለ በደንብ ያልተሰራበት፣ ሲሰራም ደግሞ ብዙ ጎታች ነገሮች ያሉበት ነው። በተለይ ደግሞ የመድረክ ስራዬ ብለህ ደግሞ እንደዚህ አይነት ትላልቅ ነገሮች ሲሰሩ ደግሞ ቢሮክራሲውም ብዙ ነገሩ እዚህ ምናልባት የማናወራቸው ብዙ ነገሮች ይኖራሉና እንደው አሁን ኢስላማዊ ሚዲያ ስናነሳ ሚዲያ ለሚዲያ የመተጋገዙ ባለሀብቶች ኢስላማዊ የሆኑ ስራዎችን የማገዝ የመደገፍ ነገሩ እንደ መጅሊስም ደግሞ እንደ ኢስላም ተቋም እንደዚህ አይነት ነገሮችን ወርዶ የመደገፍ አለን አብሽሩ ብሎ እንደዚህ አይነት ነገሮችን የማሳደግ ነገሮች ክፍተት አሉባቸው። እንግዲህ መጪው ጊዜ ካልተጋገዝን አንዱ ለአንዱ ካልሆነ ማሳደግ ማለፍ ማንችልባቸው ብዙ ነገሮች ብዙ ጎታች ነገሮች ደግሞ ከዚህ በኋላ ይመጣሉና ምናልባት ባለሀብቶች ሊሆኑ ይችላሉ፣ የእስላማዊ ተቋሞች ሊሆኑ ይችላሉ፣ ሚዲያዎች ሊሆኑ ይችላሉ። ኢስላማዊ አርቱን ለማሳደግ ምን መሰራት አለበት? ለምንስ ሲሆን ወደኋላ የሚሉት? ለምንድን ነው አሻራቸውን የማያስቀምጡት? እንደ ባለሙያ አንተ ምን ትላለህ? መጀመሪያ ሰው መጀመሪያ ችግሩን ነው ማወቅ ያለበት። ችግሩን ካወቀ 50% ለመቅረፍ ሄዷል ነው ብዬ ነው የማስበው። የሚዲያን አቅም ማህበረሰቡ በተለይ ባለሀብቱ፣ ሁለት እንደገና ደግሞ ተቋም ላይ ያሉ መጅሊስ ልልስ ይችላሉ አያውቁትም አላወቁትም ብዬ ነው የማስበው። መጀመሪያ ሊያውቁት ይገባል ሚዲያ ማለት ነው። የሚዲያን አቅም ሆሊውድ አሜሪካ ያደረጋት እነ ሆሊውዶች ናቸው። ብዙ ገቢ በጣም ብዙ በገቢ ደረጃም ማህበረሰብ አእምሮን በመቀየር ደረጃ እጅግ በጣም ትልቅ ተጽዕኖ እየፈጠረ ያለ ሚዲያ ነው። መጀመሪያ ይሄን ማወቅ አለበት። እኔ እኮ የምሰራው ለማን ነው? ለልጆቼ አይደል እንደምሰራው። ልጆቼ ነገ ከነገ ወዲያ በእስልምና መስመር ካልሄዱ የኔ መስራት የኔ መድከም ምንድነው ትርጉሙ? አለመውለድ እኮ ይሻላል አይደል እንዴ? አንቺ ደግሞ ንግድ እየነገርሽ የሆነ ነገር ካደረግሽ አርትን ልጆችሽን ሊይዝልሽ የሚችል ጥሩ አርት ሰርቶ ስለ ዲን ስለ ሰሃቦች ስለ አላህ ሰርቶ ለማህበረሰቡ ለልጆቹ ሊመግብለት ፊድ ሊያደርግለት የሚችለውን ሰው ፕሮሞት ማድረግ እንኳን አይፈልግም። እንደው ምክንያቱም ነው እኔ ጥያቄስታኖስ ምን አይነት ነገር ነው በቃ አልገባቸውም። የሚዲያን አቅም አልተረዱትም። ልጆቻቸው ወይ ደግሞ ልጆቻችን ቤተሰቦቻችን ምን እያዩ እንደሆነ አላወቁም። አርቱ ቢጠናከርና ከፍ ቢል
የተሰሩት ስራዎች ነገ ከነገ ወዲያ ልጆቻቸው ላይ ተጽዕኖ ይፈጥራል፣ ቤተሰቦቻቸው ላይ ተጽዕኖ ይፈጥራል። በተርቢያ እንዲያድርጉ ያደርጋል፣ በእምነታቸውን እንዲያከብሩ እንዲወዱ ያደርጋል። እኔ ቢልጌት እኮ ብር ጠፍቶ በሙሉ 10 ብር ቢቀር ምን ታደርጋለህ ሲሉት በ8 ብሩ ማስታወቂያ ሰርቼ በ2 ብሩ ነው ንግድ ጀምራለሁ ያለው። በቃ ሚዲያ ምን ያክል ከባድ እንደሆነ የሚያሳይ ነው። አሁን ግን ያሉን ተቋሞች ብታያቸው እኔ መጅሊስ በቅርብ ጊዜ ሄጄ ነበር የሆኑ ሰዎች እንትን ብሎ የሆነ ጉዳይ ነበረኝና ሚዲያቸውን ሳየው አንድ ግለሰብ የሚገነባው ስቱዲዮ ነው። ብዙ ተጠያቂነት እኮ አለ። ብዙ የሰሩትን ይሄን ሰርተናል ብለው ለማህበረሰቡ የሚያሳዩት ነገር አለ። ሊወቅሳቸው የሚገባው እኮ ያየውን ነገር ነው። ልብ ውስጥ ሊገቡ የሚችሉት እኮ የሰሩትን ነገር ሲያሳዩት እኮ ነው። ዝም ብለሽ አደፈነፍነሽ የምታልፊው ነገር ነው እንዴ? አይደለም። ሚዲያ ምን ያክል ከባድ እንደሆነ አልተረዱም፣ አላወቁትም። ግን እነሱ ስላልተረዱት እኛ እናቆማለን ማለት አለ። ያን ብቻ እንዳይመስልሽ ሚዲያ ውስጥ ያሉ ሰዎችም የተረዱ ሰዎች አይደሉም። እኔ በጣም ይገርመኛል። በእርግጥ ወደ ሚዲያ የሚመጡ ሰዎች አሁን በተለይ ኢስላሚክ ሚዲያ የሚመጡ ሰዎች ሞር ትኩረት ቢዝነሱ ላይ መሆን የለበትም ብዬ አምናለሁ። ልክ ዳዕዋ ነው። አንዳንድ ጊዜ ሊላህ ብሎ ላላህ ብሎ መስራት ያስፈልጋል። ላላህ ብለሽ መስራት እንዴ መደጋገፍ አለብሽ እኮ። አንዱ ሚዲያ እኮ ካሜራ ካጠረው ወደ አንዱ ሚዲያ መሄድ አለበት እኮ። እንዴ በአሁኑ ሰዓት እኮ እኔን አይመለከተኝም ቁርአንን የሚያክል ነገር ትልልቅ ነገሮች የሚሰሩ ነገሮችን ስራዎች እኔን አይመለከተኝም ብለሽ እኮ የምታልፊው ነገር ሆኗል እኮ። የሚተሐሰድበት ሁኔታው ነው ተፈጥሯል እኮ። እንዴት ብሎ ነው ማደግ የሚቻለው? ይሄ መጀመሪያ እኔ አንዳንድ ጊዜ ምን ላለው መሰለሽ ሁሉም ነገር ባለሙያ መሆን አለበት። በባለሙያ አምናለሁ እኔ። የሆነ ስራ ሲሰራ በሙያ መሰራት አለበት ብዬ አስባለሁ። ኢቭን ዳዕዋ ራሱ ዕውቀት ስላለሽ ብቻ ዳዕዋ ማድረግ አይቻልም። ከኢትዮጵያ ውጭ ብትሄጂ፣ ሱዳን ብትሄጂ፣ ግብጽ ብትሄጂ አንድ ሰው ስላወቀ ብቻ ዳዕዋ አያደርግም። እንዴት ዳዕዋ ማድረግ እንዳለበት ሁሉ ስልጠና አለ። ሌላ 3 ዓመት 4 ዓመት ስልጠና አለ። አፓረንት ወጥቶ መልኩ ታይቶ ፊዚካሉ ታይቶ የሚናገረው ንግር ታይቶ ሄዶ አፓረንት ወጥቶ ያመጣው ውጤት ተገምግሞ ነው ወደ ዳዕዋ የሚወጣው። እዚህ እኮ አብዛኛው ሚዲያ የሚከፍት ሰው ሙያው ምንድነው ብለሽ ስትጠይቂ እኮ በጣም የማይገናኝ እኮ ነው። አንዳንድ ጊዜ ሙያ የሚፈልጋቸው ሰዎች ሳይሆን እኔ ብዙ ጊዜ በድፍረት የምናገረው ነገር አለ። መጅሊስ የገቡ ሰዎች ይላሉ መጅሊሱ የሚፈልጋቸው ሳይሆን እነሱ መጅሊሱን የሚፈልጉ ሰዎች ናቸው የገቡት ይላሉ። መጅሊሱ የሚፈልገው ሰው ምንድነው? ብቁ የሆነ ሰው እሱን የሚያሳድገው ሰው ነው የሚፈልገው። ያው ለምሳሌ የሆነ ቦታ ላይ ግባ ብለሽ ስላስገባሽኝ ዘልዬ የምገባ ከሆነ እኔ ስለምን እገባለሁ? ትንሽ ሊና የለም። በተለይ ዲል ላይ ሲሆን እኮ ይከብዳል። ስለሆነ እንዳጠቃላይ ዳዕዋውም ላይ ዳዕዋ በይው ይሄ ሚዲያም ስራ ማለት ነው አላህን የመፍራት ጉዳይ፣ የመተጋገዝ ጉዳይ፣ የመከባበር ጉዳይ ሊኖር ይገባል። ሁለት ደግሞ የሚዲያ ሰዎች ደግሞ ይሄን ሁሉ ተቋቁመው የተወሰኑ ሰዎች ሲሰሩ ደግሞ ይሄው እንደነገርኩሽ ነው። ተመሳሳይ የሆነ ፈትዋ እየወጣ አይደለም ሀገራችን ላይ። የሆነ ስራ ስትሰሪ የሆነ ሰው ይከለክልሻል። ቤት ስትመጪ አንዱ ቲክቶክ ላይ ተቆርጦ የመጣ ያሳይሻል። እናንተ እኮ የምትሰሩት ቢድዓ ነው፣ ይሄው እንደዚህ ነው ይልሻል። ይሄ ሰውዬ አንቺ ደግሞ ሌላ ታሳያለሽ። እንዴ የተለያየ እምነት ነው እንዴ ያለን? ፈተናዎች አሉ። ፈተናዎችን ግን አሉና ወደዛ ውስጥ አንገባም አንሰራም ብለሽ እንታት የሚገርምሽ ዋሪዳ በሚሰራበት ታይም ላይ አንዱ ምን አለኝ፣ ጥሩ አማራጭ ቢዝነስ ጀምራችኋል አለ። አለመረዳት ማለት ጥሩ አማራጭ ደግሞ እኮ ሚዲያ ያለ ሰው ነው እኮ እንደዛ የሚለውና ያቀኛል። አልহামዱሊላህ እኔ በ1997 98 2000 ላይ ፊልሞች ስጀምር ተማሪ ነበር። ከዛ በኋላ መቼም ፊልም ሰርተሽ መኪና አትገዢም። መኪና ይዤ ሲያይ በ2000 ነው 14 የዛሬ 13 14 ዓመት መኪና ገዝቼ ሲያይ ፊልሙ አዋጭ ነው ማለት ነው። ኢስላሚክ ፊልም አዋጭ ነው ማለት ነው አለኝና የተወሰኑ ሰዎች በበጎ አድራጎት አሁን ራሱ የጀመሩ ሰዎች አሉ። እነ ዲኑ አሊም ቢሆን አሁን ለምሳሌ በጎ አድራጎት የመጀመሪያ ስራ ሲሰራ ነኝ የሆነ ቦታ ላይ እንዲህ አይነት ቦታ ክፍተቶች አሉ ብለን ሄደን ጠራውት፣ ቀረጸ፣ ተላልፈ ከዛ በኋላ በጎ አድራጎት ብሎ ጀመረ እና ሁሉም ላይ አለው። እኔ የግድ እንትና ማለት አለው ኸይር ስራ የሚሰራ ከሆነ መስጊድ የሚሰራ ከሆነ ኸይር የሚሰራ ከሆነ የቻልኩትን ፓርቲሲፔት አደርጋለሁ፣ አግዛለሁ፣ ችግር የለውም።
ግን ሌላ መድረክ ስለነበር ከዛ መድረክ ኦፖዚት የሆነ መድረክ እንደተፈጠረና የቢዝነስ አማራጭ አድርገን እንደፈጠርነ እሳቤ። እሺ ከዛ በኋላስ የመጣው ሰው ማን ነው? ሁሉም ሰው ነው የመጣው ዋሪዳ ላይ እንትና የምትይው አይደለም። መሻይኾችን በበስመላ በቢስሚላህ ስላስከፈትሽ ወደ አንድ ቦታ ላይ ልትፈረጅ ይገባ እንዴ? ዋሪዳ መድረክ የተለየ የቢዝነስ አቅጣጫ አድርገው ያስቡት ሰዎች ነበሩ። ሚዲያ ላይ የሚሰሩ ሰዎች አይረዱሽም። ትልልቅ መሻይኮች ገጠር መከራቸውን አይተው 15 ዓመት 20 ዓመት ቀርተው አገላብጠው ገልብጠው በባዶ ወዳቸው ቀርተው ምናምን ትልቅ እንትኖችን መድረክ ላይ ስታወጪ ሊያመሰግንሽ ይገባል እንጂ እንዴት ነው በበስመላ ቢስሚላህ ተብሎ መድረክ ሲከፈት አያስደስትም? ከዚህ በላይ ምን የሚያስደስት ነገር አለ? እና የዋሪዳ መድረክ ሁሉንም ያሳተፈ እንትና ብሎ የሚሏቸው ሰዎች በሙሉ መጥተው እየታደሙበት ያለ ዩቲዩብ ላይ ብዙ የታየ ከኢትዮጵያ ውጭ ብዙ ሚሊዮኖች ከ20 ሚሊዮን በላይ ታይተዋል። ከኢትዮጵያ ውጭ ራሱ ብዙ ሰዎች እየደወሉ ሀሳብ አስተያየት እየሰጡበት ያለ የተለያዩ ጋዜጠኞች በተለይ ደግሞ በዚህ በስራዎቹ ጥናታዊ ጽሁፍ መስራት እንፈልጋለን፣ አንዳንድ ነገሮች ዶክመንተሪዎች መስራት እንፈልጋለን ብለው የጠየቁበት ነውና አንዳንድ ጊዜ ያው ውሾች ይጮሃሉ ይባላል፣ ግመሎች ይሄዳሉ ይባላልና አማራጭ ለመፍጠር ጥረት ስታደርጊ ቻሌንጅ አለው። ቻሌንጅን ተቋቁመን ኢንሻአላህ ወደፊትም እንቀጥላለን። ኢንሻአላህ እንግዲህ በአልፋሩቅ መልቲሚዲያ ፕሮዳክሽን እየተዘጋጀ የሚቀርብ ነው መርሃበን ሾም እና እንደ ሾዋችን እኛም ማስተላለፍ የምንፈልገው በተለይ እስላማዊ ስራዎች ወደፊት እንደሄዱ ብዙ ጎታች ነገሮች ስላለባቸው የሚመለከታቸው ሚዲያ ከሚዲያ ጋር የእስላሙ ተቋማት ከዛ ባለፈ ባለሀብቶች የራሳቸውን አስተዋጽኦ በዚህኛው ዓለም ብቻ መባከን ሳይሆን እንደው አላህ ላዘጋጀልን ለሚቀጥለው ዓለምም ደግሞ የቻልነውን ያክል በገንዘብ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ ባለን አቅም ብንሳተፍ የሚል ሀሳባችን እንደዚሁ ለዩቲዩብ ተመልካቾቻችን ማስተላለፍ እንፈልጋለን። ምን ያስፈራኛል መሰለ አሁን ብዙ ሀስሎች ብዙ ጉታች ነገሮች እያሉም እናንተ ሳታቆሙ ወደፊት እየሄዳችሁ ነው። ነገር ግን እንደዚህ አይነት ጉዳዮች የሚቀጥሉ ከሆነ ስጋት አይኖርም ወይ? እንደዚህ አይነት እስላማዊ ኢንዱስትሪ ሙሉ ለሙሉ የሚፈርስበት አጋጣሚ አይኖርም ወይ የሚለው ስጋቶች አሉብኝና እንደው ምን ይሰማሃል? አሁን ቢሆን መሳሪያ ነው፣ ብትን በርበሬ ማለት ነው። ለምሳሌ ብትን በርበሬ ወደ አፍንጫ ሲገባ አይታወቅም፣ ሲያስነጥሽ ውጤቱ ነው የሚታወቀውና የተጣሉትን የተለያዩትን የተለያየ ሀሳብ ያላቸውን ሰዎች ሁሉ ያስታርቃል። ሰዎች ሳይተዋወቁ ይኮራረፋሉ፣ ሳይተዋወቁ ይወነጃጀላሉ። በእስልምና አይፈቅድም። ሲቀራረቡ ደግሞ እኔ እንደዚህ አይነት ሰው አልመሰለኝም እንደዚህ አይነት ሰው አልመሰለኝም ይባላል እና ለጥበብ ትኩረት መሰጠት አለበት። ለአርቱ በደንብ ትኩረት ተሰጥቶ ባለሀብቱ ወደዚህ መምጣት ማገዝ መተባበር ካልቻለ አደጋው በጣም የከፋ ነው የሚሆነው። አሁን በተለይ ደግሞ ሶሻል ሚዲያ ላይ ያየሁት ነገር ከ5 ዓመት ከ10 ዓመት በኋላ ምን ሊፈጠር ይችላል ብትይኝ የግድ ነብይ መሆን አይጠበቅብኝም ይሄን ነገር ለመናገር። ሂደቱ ራሱ ጠቋሚ ነው እና ባለሀብቶች እዚህ ላይ በደንብ ሊያወሩበት ይቃ አንዳንድ ሰዎች መስጊድ ይገነባሉ። መስጊድ ገንብተሽ የሚሰግደው ከሌለ እኮ ምንም ትርጉም የለውም። ሰው ላይ ነው መስራት ያለብሽ። ሰው ላይ ከሰራሽ አንቺ መስጊድ መገንባት አይጠበቅብሽ። ራሱ ሰውየው ራሱ መስጊዱን ይሰራዋል ማለት ነው። ሰላም ላይ ሰላም መሳሪያ ወይ ደግሞ የሆነ ነገር ስላደረግሽ ሰላም በእሱ አይረጋገጥም። ማህበረሰቡን ስለ ሰላም በደንብ ባስተማርሽው ባሳወቅሽ ቁጥር ራሱ ሰላሙን ወልዶት ራሱ ሰላም አድርጎት እንደዛ ያደርገዋል እና አሁንም ቢሆን እንደና አልፋሩቅ ያሉ አሁን ለምሳሌ አልፋሩቅ መልቲሚዲያ ፕሮዳክሽን ምን ያክል ግዝበት ያሉ ጥሩ እሳቤ ይዞ የተነሳ ድርጅት ነው እና እንደዚህ አይነት ድርጅቶች ከጎናቸው ልትሆኚ ቢያንስ አንዳንድ ጊዜ ይገርመኛል። መርዳት ቢያቀትሽ እንኳን ዝማቴም ቢያንስ እንዳውም እኮ የሚሻለው እኮ ይሄ ሰው እነዚህ ሰው ይሄ ድርጅት ኢስላሚክ አርቱን ከፍ አድርጌ የእናንተን ልጆች አንጼ እንድትዝናኑ አደርጋለሁ፣ ልጆቻችሁ ቤተሰቦች እንዲዝናኑ አደርጋለሁ። ማታ ቤት ቁጭ ስትሉ ቴሌቪዥን ስትከፍቱ መላእክት ከምታዩ እኔ ጥሩ ነገር አሳያችኋለሁ ብሎ ጥረት እያደረገ እንዲያውን እኮ አንዳንድ ቴሌቪዥን ጣቢያዎች እኮ ስማቸውን ባልጠቅስም ዝም ብሎ ቴሌቪዥን ስለከፈትሽ ብቻ ከፈይ ይሉሻል እኮ በየዓመቱ መክፈል አለብሽ የሚሉ ቴሌቪዥን ጣቢያዎች አሉ። እና መደገፍ መታገዝ አለበት፣ ሞር ትኩረት መደረግ አለበት። መጪው ጊዜ የሚያስፈራው እኔ አንድ ነገር ተደጋጋሚ የሆነ ነገር ስትሰሪ
ያ ነገር ምን አዳፕት እየሆነ ይመጣል። አንድ ሰው በተደጋጋሚ እየሰረቀ ሲመጣ መስረቅ ተራ ነገር እየሆነ ምንም አይመስለውም። ቅሌት ወይ ውርደት ብርቁ አይደለም ለሱ ለምዶታል። እና ቲክቶክ ላይ ሆነ ሶሻል ሚዲያ ላይ ሆነ ቴሌቪዥን ላይ የማይሆኑ ነገሮች በተደጋጋሚ የምናይ ከሆነ እነዛ የማይሆኑ ነገሮች ወደኛ ተግባራዊ የማይሆኑበት ምንም መንገድ የለም። እኛም ማናደርጋቸው ነገር የለም። እናደርጋቸው ቀላል አድርገን እናያቸዋለን። ዝሙትም ሊሆን ይችላል፣ መጥፎ ንግግርም ሊሆን ይችላል። እንዴ በአሁኑ ሰዓት እኮ ቲክቶክ አዋርድ ላይ አንዳንድ ቦታ ላይ እየተሸለሙ ያሉት እኮ መጥፎ ንግግር እየተናገሩ እኮ መጥፎ ንግግር እየተናገሩ የሚሸለም ባለበት ሀገር ላይ ኢስላሚክ አርትን ጥበብን አለማሳደግ፣ አለማገዝ፣ አለመደገፍ አንዳንድ ጊዜ ጤነኝነት ነው ብዬ አላስብም። እና ልቦናውን አላህ ይስጠን የምለው ሁሉም የሚከታተል ማህበረሰብ በተለይ ሙስሊም የሆነ እኔ አንድ ከዚህ የምጨምርልሽ ነገር ምንድነው የሆነች ክርስቲያን ነችና አጋጣሚ ጓደኛዬ ሙስሊም ነው አክስቱ ነች። አይገርምም? ሪሞት ሳላይ ነው የእናንተን ፊልም የማየው አለች። ሪሞት ሳላይ ከልጆች ጋር ለምን ሌላ ከሆነ ያልሆነ ነገር ሲነጋገሩ ታሳልፋለች። ወይ የሆነ ሲሳ ወይ ደግሞ ሊሳሳም ወይ ደግሞ አልጋ ላይ የሆነ ሲይ ያሳሳልፋለች። እኛ ጋር ግን ፀጉር ተከፍቶ አይታይም፣ መተሳሰብ የለ ምን የለ፣ ግጥሞች ላይ ችግር የለ። ነሽዳው የምትሰሚው መንዙማው ሐዲስ ነው። አሁን ግጥሞች ላይ ነሽዳ ላይ መንዙማ ላይ ያሉ ሐዲሶች መቼ ይረሳሉ? አሁን መሐመድዬ ላይ ኡስታዝ ሰይድ የሰሩት ያ ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት እያያቸው ትኩር ብሎ እያያቸው በቃ እንዴ ገረማቸው። ምንድነው እንደዚህ ፍጥጥ ብለህ የምታየኝ ነው ያሉት እኮ። እና እየናፈኩኝ ነው እዚህ ሆኜ እየናፈኩኝ ነው እንደዚህ የማያቸው። እንደዚህ አይነት ግጥሞች በምንድን ነው የሚቀርቡት? በነሽዳ ላይ ነው የሚቀርቡት። በጥበብ በአርት እኮ ነው የሚቀርቡት። የሚነዝርሽ ነገር ማለት ነው። ይህን መረዳት ያልቻለ ገንዘብ ስላወጣሽ እኮ አይደለም። ጥበብ ማለት ብዙ ገንዘብ ስላወጣሽ አይደለም። አንዳንድ በጣም ዓሊም ነን የሚሉ ሰዎች ቴሌቪዥን ጣቢያ ይከፍታሉ፣ የዳዋ ዩቲዩብ ያደርጋሉ። አንድ አመት ዳዋ ለፍልፈው 500 ሰውና 1000 ሰው ያያቸው። ቢያንስ ራሳቸውን አይገመግሙም እንዴ? ይሄን ሁሉ ገንዘብ አውጥቼ እኔ ዓሊም ነኝ ቀርቻለሁ ዳዋ ሳደርግ ለምን ሰው አያየኝም ብለው አያዩም እንዴ? ጊዜው አይደለም አሁን የጥበብ ጊዜ። ከቴክኖሎጂ ጋር የግድ እኮ አዋቂ ስለሆንሽ እኮ ዳዋ ማድረግ አይጠበሽ። በአንቺ ለምሳሌ አንድ ድምጽ ያለው ሰው ካለ፣ አንድ ስቱዲዮ ያለው ሰው ካለ፣ አንድ ካሜራማን ካለ ያንቺን ዕውቀት ድምጽ ላለው ሰው ሰተሽ፣ ካሜራ ለሚቀርጸው ሰተሽ፣ በአማረና በተዋበ ድምጽ በጥሩ ምስል ማህበረሰቡ በሚፈልገው ጊዜውን የዋጀ ስራ በቴሌቪዥን ቁጭ ብሎ ያያል። ከዛው 30 እና 40 ደቂቃ በዚህ ጊዜ በቲክቶክ ጊዜ ዳዋ ቁጭ ብሎ ይሰማል ብለሽ ብታስቢ እኔ እንጃ፣ እኔ አይመስለኝም፣ ለኔ አይመስለኝም። እና ካለ ግን ሊኖር ይችላል። አብዛኛው ግን እንደዛ አይነት ትዕግስት ያለው ሰው ስለሌለ ከህዝቡ ጋር ነው እንጂ መሄድ ያለብን ወደ ኋላ ከቀሩ ሰዎች ጋር የምንሄድ ከሆነ አሁንም ትውልድ እያስበላን ነው የምንሄደው። እያስበላን ነው። ብዙ ሴቶች እያየን ነው ቲክቶክ ላይ፣ ብዙ ወንዶች እያየን ነው ሙስሊም የሆኑ ወደ አላስፈላጊ ቦታ እየሄዱ ያሉ ሰዎች። የእንትናን 30 ደቂቃ እና 40 ደቂቃ ዳዋ አይሰማልሽም። አሁን በጥበብ የተዋጀ በጥሩ ድምጽ የተዋጀ በጥሩ ዜማ የተዋጀ በጥሩ ምስል የተዋጀ ስራ አይቶ ነው ወደ ውስጥ መግባት የሚፈልገው። አይተሽ ከሆነ እነሱ ሰዎች ናቸው ቲክቶክ ላይ እየሰሩበት ያለው። ረመዳንም ሲደርስ ኢድም ሲደርስ ያ ሰውዬ ዳዋ ባደረገው አይደለም ቲክቶክ ላይ እየሰሩ ያሉት ስለ ረሱል ፍቅር፣ ስለ አላህ አንድነት ታላቅነት እየሰሩ ያሉት አሁንም ጥበብ ላይ በተሰሩት በነሽዳዎችና በመንዙማዎች እየተሰራ ያለው። እና ይሄ ችላ ልንለው አይገባም። እኔ ደጋግሜ ብዙ ጊዜ እናገራለሁና አንዳንድ ሰዎች ከኢትዮጵያ ውጭም ስወጣ ምናምን ያገኙኝና ያቺ እየተናገርካት ነገር እኮ ይላሉ። መተግበር ነው ምንናገረው። መተግበር ካልቻን ሻለኛም ደጋግመን እናገራለን። የተረዳው ያግዛል፣ ይረዳል፣ ከጎናችን ይሆናል። የተወሰኑ ሰዎችም አሉ አሁንም እኮ የገባቸው ሰዎች የሉም ማለት አይደለም። ከአርቱ ጎን ሆነው በገንዘባቸውም በጉልበታቸው አንድ ወንድማችን ከአሜሪካ መጥቶ ለዚህ ለዋሪዳ ፕሮግራም ብሎ ስፖንሰር አድርጎ ለዋሪዳ ፕሮግራም ብሎ ከአሜሪካ መጥቶ ፕሮግራምን ታድሞ ተመልሶ ሄደ ሰው አለ። ውጭ አሜሪካ፣ አውሮፓ ያሉ ቤተሰቦቻችን የኢትዮጵያኖች በኦሮሚያ፣ በአማራ ክልል፣ በትግራይ፣ በተለያየ ቦታ በደቡብ ውስጥም ያሉ ያደጉበት ይሄ መንዙማው የመሻይኹ ታሪክ እሱ ውስጣቸው ላይ አለ። ገባሽ? ልጆቻቸው ደግሞ ያን እንዲያዩላቸው ይፈልጋሉ፣ ያን እንዲያውቁላቸው ይፈልጋሉ። በምን ያሳውቋቸው? ኦሬዲ እኮ አንድ ጄኔሬሽን ሊጠፋ ነው ማለት ነው። አሁን ግን ይሄ አርቱ ጥበቡ ተሰብስቦ አሜሪካ ስቴት በስቴት አውሮፓ ላይ ቢዞር እነዛ ሰዎች ልጆቻቸውን ይዞ ይመጣሉ።
ይሄ ምንድነው ይላሉ። ይሄ መንዙማ ነው፣ ይሄ እንደዚህ ነው፣ መሻይኾቻችን እንደዚህ ነው፣ ገጠር ውስጥ እንደዚህ ብሎ ነው ኪታብ ሲቀሩ የነበሩት፣ እንደዚህ ነው ዲኑን ለማለት እንደዚህ ሲያይ እየገባው ደስ እያለው ማንነቱን እያወቀ ይመጣል ማለት ነው። ካልሆነ ግን ተቆረጠ በቃ አለቀ። እና አሁንም በተለይ ደግሞ አርት ውስጥ ላሉ ጉልበታቸውን፣ ጊዜያቸውን፣ ገንዘባቸውን በድምጻቸውም ሆነ በተለያዩ መንገድ እየለፉ ያሉ ልጆች ከነሱ የሚጠበቀው አንድ መሆን ብቻ። ይሄ ያሰቡት የጀመሩት የፈለጉት ነገር ስኬት እንዲደርስ በአንድ ብቻ በየለብቻ ሳይሆን በጋራ ሆነው ተመካክረው የራሳቸውን አቋቁመው ማለት ነው። እኔ ከዚህ በፊት IAA የሚል ጀምሬ ነበር፣ ኢስላሚክ አርት ኦፍ አሶሲዬሽን የሚል ማለት ነው። IAA ሁሉም ከድራማም ከነሽዳም ከምንም ያሉ በአንድ ላይ ተሰባስበው በጋራ የሆነ አንድ ድርጅት አቋቁመው አንድ ተቋም ልክ የአርት ዓለማዊ ላይ እንደተሰበሰቡት ልክ እንደዛ ተሰብስበው በጋራ መጽሐፍ የሚጽፉትም ነሽዳ መንዙማ የሚሉትም ጽሁፍም እነዚህ ተሰብስበው ትልቅ ስራ እንዲሰሩ የማድረግ ሐሳብ ነበር። ኢንሻአላህ አሁንም ለነሱ ምክሬን የምለግሰው ሁሉም በተለያየ አይን ሳይተያዩ በተለይ አርት ውስጥ ያሉ ሰዎች አንድ ሆነው ማሸነፍ ይችላሉ። ይሄን የምለው ደግሞ ያለ ምክንያት አይደለም። አርቱን የማይፈልገው የሚጠላው እንዲጠፋ የሚፈልገው ከላይ ያለ ሰው ነው እንጂ ታች ያለው ማህበረሰብ በጣም ይፈልገዋል። አሁን እንኳን አልተገናኘም። ታች ያለው ማህበረሰብ አብዛኛው የሚፈልገው ይሄን ነው። ላይ ያሉ ሰዎች ደግሞ አይ ይሄን እንዳትሰማ ይሉታል። እንዴ ቢያንስ በሚሰማው መልኩ እንኳን በሚሰማው አቅጣጫ ዳዕዋ ሊደረግለት ይገባል እንጂ ሊከለከል አይገባም። መብቱ ሊነፈግበት አይገባም። ስለሆነ ኢንሻአላህ ወደፊት ተስፋ አለ፣ ጥሩ ነገር እናያለን ኢንሻአላህ። ኢስላሚክ ኢንዱስትሪውን የአንድ ሰው ብቻ አይደለም። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ይባላልና ሁሉም ከተባበረ ማሳደግ ይቻላልና ባለሀብቶችም፣ ተቋማትም፣ ሚዲያዎችም እንዲሁም ደግሞ ባለሙያዎች በተለይ እንደዚህ አይነት ሳቢ ነገሮች ሲኖሩ ምን ነው ከዚህ ብቶስ ብለው ከኢንዱስትሪው የሚወጡ አሉና እነሱም ደግሞ ጠንከር ብለው የኢስላሚክ ኢንዱስትሪውን ሰፋ አድርጎ ለማሳደግ ሁሉም የበኩሉን እንዲያደርግ በዚሁ አጋጣሚ መልእክታችንን እናስተላልፋለን። እስኪ ደግሞ ወደ ትዳር ንግባና አቶ አህመድ ኑርዬ ባለትዳርና የሶስት ልጆች አባትም ጭምር ነህና ምን ይመስላል በእንደዚህ አይነት ስራዎች ላይ የቤተሰብ እገዛ ምን ይመስላል? ምናልባት ከወለድካቸው ልጆች ደግሞ በአንተ ሙያ የመሳብ ነገር ያየህበት ልጅ አለ ወይ? በእርግጥ ካገባው አንድ 13 ዓመት ምናምን ይሆነኛል። 3 ልጆች አሉኝ አልহামዱሊላህ። ባለቤቴ ኦሬዲ አርቱ ላይ ባትኖርበትም አቅሙን እንትን ትላለች። አንዳንድ አስተያየት ሐሳብ ትሰጣለች። አርቱን ትፈልገዋለች፣ ግን ደግሞ ክፍተቶች እንዳሉ ታምናለች። ክፍተቶቹ በዚህ በመመካከል ያው ከጊዜ ወደ ጊዜ የተሻሻለ ሐሳብ ይሰጣል። ልክ እንደ ማንኛውም ኦዲየንስ ነው ማያት፣ ሌሎች እንደምቀበለው እሷን እንቀበላለሁ። ያው ያመንበትን እንቀጥላለን። ሁሉም የተነገረው ነገር ሁሉ ይሆናል ማለት አለ። አርት ውስጥ የሚሰሩ ሰዎች መሪዎች እንጂ ተመሪዎች አይደሉም። መጀመሪያ ያመኑበትን ነገር ይዛሉ፣ ከዛ በኋላ ኦዲየንሱን ወደሚፈልጉበት አቅጣጫ ይዘውት ይሄዳሉ ማለት ነው። እኛ እንደዛ ነው። ኢንሻአላህ እያሻሻልን ነው። 3 ልጆች አሉኝ። አንዱ 10 ዓመት ነው፣ 6 ዓመት፣ ከዛ አንዱ ገና 7 ወር 8 ወር ነው። የመጀመሪያው ታለንትድ ነው ማለት እችላለሁና ፍላጎት አለው። እንደውም አንዳንድ ጊዜ ዝም ብሎ ሞባይል ያነሳና ይቀርጻል፣ እየተወነም የሆነ ነገር ነሽዳም እንትን ይላል፣ ይሞካከራል ምናምን። ዞሮ ትልቁ ነገር ምንድነው? በዚህ ሙያ ላይ ያደጉ ሰዎች ዝም ብለሽ ዘለሽ የምትገቢበት አይደለም። ያው ኦሬዲ እንትና መንዙማ ስላወጡ እኔም አወጣለሁ እንትና እንደዚህ ስላደረገ የምትይበት ሳይሆን ከልጅነታቸው ጀምሮ እንደዚህ ከሆኑ ኢንሻአላህ ሙያው ፍቅሩ ካለ ወደፊት ሰፊ የሆነ የታለንት የሚወጣበት ትምህርት ቤት ይኖራል ብዬ አስባለሁ። ልክ እንደማንኛውም ተምረው በዚህ ሙያቸውንና ዕውቀታቸውን አዳብረው የሚገቡበት ይሆናል ብዬ አስባለሁ። ይሄ ነው የቤተሰብ እንትን። እንግዲህ አንድ የሰማሁት ነገር ደግሞ ምንድነው መሐመድ ኑርዬ በኢስላሚክ ኪነ ጥበብ ውስጥ ብቻ ሳይሆን ስፖርተኛም ጭምር ነው ያስታውቃል እያልኩኝ ነበር። እንዴት ነው ስፖርት ላይ ያለህ አቋም? ትንቀሳቀሳለህ ወይ? የኳስ የመጫወት ፍቅሩ፣ በዚሁም ደግሞ ምናልባት የኳስ ተመልካች ከሆንክ የማደጋፍ? በእርግጥ እኔ የማምነው ነገር አለ። አንድ ሙስሊም ጠንካራ መሆን አለበት ብዬ አምናለሁ። አንድ ሙስሊም ከሌሎች ጋር ሲታይ በቃ ኦሬዲ ራሱን ጠብቆ ብቁ ሆኖ መታየት አለበት። ይሄ ራሱ ዳዕዋ ነው ብዬ አምናለሁ ከልጅነት ጀምሮና
እኔ በህይወቴ ሱስ የሚባል ነገር የለኝ ከምግብ ውጭ ካልሆነ በስተቀር ምንም ነገር ባፌ አልሐምዱሊላህ በቃ ማንኛውም ነገር ሞክሬው አላውቅም። መሞከርም አልፈ ከልጅነት ጀምሮ ስፖርት እንቅስቃሴ አደርጋለሁ እና ኢትዮጵያ ላይ አሁን ትልቁ እኛ ልንለውጠው የምንችለው ነገር የሆነ ጥሩ ነገር ስትሰሪ እንዴ ሙስሊም ነው እንዴ እንዴት በቃ ሙስሊሙ ማህበረሰብ የሆነ ዝቅ የማድረግ ነገር እኔ እንዳውም አንድ የሆነ ነገር ስሰራየኝና ስፖርት ላይ በቃ የሆነ ሙስሊም ምንም የማይሰራ የማያውቅ ነገር አድርጎ እንደዛ አይነት ስሜት እኔ ወጣቱን በዚህ አጋጣሚ መምከር መናገር የምፈልገው አንድ ሙስሊም ጠንካራ ነው መሆን ያለበት፣ ራሱን መጠበቅ አለበት፣ ስፖርት መስራት አለበት፣ ለሀገሩ ደግሞ ብቁ ሆኖ ዝግጁ ሆኖ መጠበቅ አለበት ከሌላው በተለየ መልኩና እኔ አሁን የምሰራበት ጂም ላይ ብዙ ሙስሊሞች አሉ፣ ወጣቶች አሉ። በጣም ነው ማበረታታው። ከኔ ጋር ልጆች ናቸው፣ ማሰራቸውም ልጆች አሉ። ያው መግሪብ ሰላት ሲደርስ በጀማ ነው የምንሰግደው። በጀማ እንሰግዳለን፣ ከዛ እንገባለን። የምናርፍበት ቀን አለ፣ የምንሰራበት ቀን አለና ሙስሊሙ ጠንካራ በተለይ ደግሞ ወጣቱ ካላስፈላጊ የሆኑ ሱሶች ራሱን ነፃ ማድረግ አለበት ብዬ አምናለሁ። ግዴታ ነው። የማን ደጋፊ ነው ላልሽኝ ኳስ ከበፊት ጀምሮ ያለው ለምን አማራጭ የለሽም። አንዳንድ ጊዜ ሀገራችን ላይ የመጣው እሱ ነው። ቅዳሜና እሑድ ከእረፍትሽ ጊዜሽ ቤትም ሆንሽ ከጓደኞችሽ ጋር ኳስ ታያለሽ እና ከድሮ ጀምሮ ከ20 ዓመት በላይ ማንቸስተር ዩናይትድ ደጋፊ ነኝ። ኳስ ያለ ዩናይትድ ደጋፊ። በጣም አሪፍ። እንግዲህ ከ20 ዓመት በላይ ማለት ታማኝ የማንቸስተር ዩናይትድ ደጋፊ በጣም ደስ ይላል። እስኪ ዱንያ ላይ ነው እና የምንኖረው። በዱንያ በተለይ ኢስላሚክ ስራዎች ውስጥ ደግሞ በስፋት እየተሳተፍ ያሉትን ቻሌንጆች ብዙ ነገር እያሳለፍክ እንደሆነ ይሰማኛል እና ምን ያስፈራሃል? እንዴት ነው የምታልፋቸው? ፍርሃት በስራ ነው እንትን የሚለው ስናቀው ቁርአን ላይም ሞት ወል ሐያት ነው የሚለው። አሁን እኛ ስንወለድ ሐያት ይመስለናል። የሚጀምረው ከመወለዳችን ሳይሆን ከመሞታችን ነው የሚጀምረው። ሐያት ያለው ከዛ በኋላ ነው፣ ህይወት ያለው ከዛ በኋላ። ይሄ የፈተና ጊዜ ነው። ዱንያ የፈተና እንትን ነች እና ከሞትሽ በኋላ ምን ይጀምራል? ሐያት ይጀምራል፣ ህይወት ይጀምራል ማለት ነው። መኖር የምትጀምሪው ከሞትሽ በኋላ ያለው እና ርቦሽ ስትበይ ትረጋጊያለሽ አይደል? አንድ ሰው ካመነ በአላህ አንድነት በነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ከሆነ ምን ያደርጋል? ይሰራል ማለት ነው። በሰራ ቁጥር ያርፋል። አላህ ያዘዘውን በሰራ ቁጥር ያልፋል። የከለከለውን ሲከለከል አእምሮ ያርፋል። ምንም አይመስለውም ከዛ በኋላ። እኔ እንደዛ ነኝ። እኔ ምናልባት የሚጨንቀኝ ካልሰገድኩ ነው። ካልሰገድኩ ወይ ኸይር ስራ ሲጠፋ ያው ወጣቶች እንቸገራለንና የሚያስፈራኝ እሱ ነው። ለምን ከሞትኩ በኋላ ያ ነው ችግሩ። በህይወት እያለሽ አላህ ያዘዘውን የምትሰሪ ከሆነ የቻልሽውን ነው የቻልሽውን የምትሰሪ ከሆነ ምን አሳሰበሽ? ሞት እኮ አይቀርም። የምንሄደው ወደ ትክክለኛው ፍትህ ወዳለበት ቦታ ስለሆነ የምንሄደው። ዱንያ ላይ ፍትህ የለም። አንድ ሰው ቢገል ትክክለኛው ፍትህ ብለሽ የምትይው ምድር ላይ ራሱን መግደል ነው አይደል? አንድ ሰው ሰውን ገደለ ከተባለ ፍርድ ቤት የመጨረሻ ትክክለኛ ይገደል ነው የሚባለው። 9 ሰው ቢገልስ 9 ጊዜ ይሞታል? አይሞትም። እዚህ ፍትህ የለም። እዚህ በሰራሽው ትክክለኛ ነገር የምታገኘው ከሞትሽ በኋላ ያለው ላይ ነው እና አላህን አመፀሽ ምንም የምታደርጊው ነገር የለም። ለምን አንዳንድ ሰው ምን ያህል የአህያ ባል ከጅብ አያስጥልም ይላል። እውነት ነው። ግን ደግሞ እኔ ልጄን ወይ ሚስቴን ወይ እናቴን ቤተሰቦቼን ከሞት አላድን። እኛም ያው ነን፣ አቅም የለንም፣ ደካሞች ነን እና በተቻለ መጠን ወጣትን ብንሆን የቻልነውን ያክል መስራት፣ የቻልነውን ያክል የቻልሽውን ትሰሪያለሽ፣ የከለከለሽን ደግሞ ሙሉ ለሙሉ መከልከል ትችላለሽ እና እሱ ካልሰራው የሆነ ነገር እንትን ካለ ነው የሚያስፈራኝ። ሁለተኛ ደግሞ አንዳንድ ጊዜ ስራ እየሰራሽ ጫጫታ ሲበዛብሽ ትፈሪያለሽ። ሐሳብ አስተያየት ማለት ነው። በእርግጥ እኔ በተረዳሁት ነው አላህ ጀጅ ሊያደርገኝ የሚችለው። እኔ ስተት ነው ብዬ ሰርቼው ከሆነ አላህ አእምሮዬ ላይ ስተት ነው የሚለው ነገር ካለ አላህ እያመንኩበት ነው፣ ስተት መሆኑን እያመንኩበት ነው የሰራሁትና ይቀጣኛል ብዬ አስባለሁ። ግን የእውነት ሲድቅ እውነት ከውስጤ ሆኖ እስልምናን ለማገልገል
ለማህበረሰቡ ለሙስሊሙ ማህበረሰብ ለመድረስ ብዬ የምሰራው ስራ ማንንም ቢጫጫ ምንም አይመስለኝም። እንግዲህ በቅርቡ ረመዳን እየደረሰ ነው። ሁላችንም እንግዲህ ረመዳንን ለመቀበል አላህ ደግሞ ጾማችንን እንዲቀበለን ከወዲሁ ዝግጅት እያደረግን ነው። አላህ እንግዲህ ከሚጾሙት ደግሞ ጾማቸውን ከሚቀበላቸው ሰዎች መካከል እንዲያደርገን እንመኛለን። እንዴት ነው? እንዴት ለመጾም እየታሰበ ነው? እስቲ ስለ ረመዳን ትንሽ እናወራ። ረመዳን ኸይረኛ ወር ነው። ማህበረሰቡ ሸይጣን እንደሚታሰር የሚያስታውቀው ራሱ ረመዳን ከመግባቱ በፊት ራሱ የሆነ ልብሽን የሚበረብረው ነገር አለ፣ ትዝታ አለ፣ ባህል አለ፣ ወግ አለ፣ እምነት አለን እና ይሄን ሁሉ ደማምረን ነው ረመዳንን ለመቀበል የምንዘጋጀው። ምናልባት ባህል ስልሽ አረብ ሀገርና አሜሪካ ያለው ባህላቸው ይለያያል፣ እኛም ባህላችን ይለያያል እና እንደ ባህላችን ምናልባት እነሱ ሾርባ ምናምን ላይ ያደርጉ ይችላሉ። እኛ ደግሞ የራሳችን አለን ወግ ከይዘው ነው የመጣነው ነገር አለና ወደ ገጠር ብትሄጂ እንዳውም እጅግ በጣም ከበድ ይላል። መሻይኾች ደረሶች የሚያደርጉት ነገር ትንሽ ጠንከር ይላል። በጣም ይገለላሉ። ረመዳን ከመድረሱ 1 ወር በፊት ጾም ይጀምራሉ፣ ይገለላሉ። ከብዙ ነገሮች ጥንቃቄ አድርገው ነው የሚጀምሩት እና እንደዛም ባይሆን እኛም ጋር የነበረው የመንዙማው ነሽዳው በቃ የሆነ ድባብ የሚፈጥርብሽ ስሜት አለና እንዳውም እና አልፋሩቅንም እየጠበቀ ነው መልቲሚዲያ ፕሮዳክሽን ለረመዳን ምን አይነት መንዙማዎች አዘጋጅተዋል፣ አዳዲስ የሆኑ ስራዎች። ለምን መኪና ላይ ስንሄድ ቁርአን እንሰማለን፣ ሙሉ ለሙሉ ቁርአን ላንሰማ እንችላለን፣ በመሀል ነሽዳ መንዙማዎች ልንሰማ እንችላለን እና ሙዚቃ ከምንሰማ አማራጭ ጥሩ ጥሩ ነገሮች ከነሱ እንጠብቃለን። ከዛ ውጭ ዝግጅቱ በጣም ጥሩ ነው። እኔ ሁሌ ረመዳን አብዛኛው 14 ዓመት ምናምን አካባቢ ግማሾችን በብዛት ሳውዲ ነው መካ እና መዲና ነው የማሳልፈው። ዘንድሮ የመሄድ ፍላጎቱ ነበረኝ፣ ግን በአንዳንድ ምክንያት ረመዳን አልሄድም እንጂ ብዙ ጊዜ ቢያንስ ወይ 5 ቀን ወይ 10 ቀን መጨረሻ ላይ ምናምን ረመዳን እዛ ነው የማሳልፈው። እዚህም ባለውበት ውብ የሆነ ተራሂም ተሐጁድም ሰግደን ጥሩ ዱዓ አድርገን ደስ ብሎ ነው የምናሳልፈው። ዝግጅቱ በጣም ጥሩ ነው። በዚህ አጋጣሚ የውድ ዩቲዩብ ቻናል ተመልካቾቻችን ጠቆም ማድረግ የምንፈልገው አልፋሩቅ መልቲ ሚዲያ ፕሮዳክሽን የረመዳን መምጣትን ምክንያት በማድረግ የተለያዩ የመንዙማና የነሽዳ ስራዎችን እንደሚለቅ ከወዲሁ ጠቆም ማድረግ እንፈልጋለን። ቅድም ስናወራ በጭውውታችን መካከል በተለይ 2011 ላይ በተለይ የሁጃጆችን እንዳይደራገሩ ብዙ ስራዎች ሲሰሩ ነበር እና ከተሰሩት ስራዎች መካከልም ከሰሩት ውስጥም አንተ ትገኛለህ እና ብዙ እንዳይደናገሩ የተለያየ ቋንቋ ተናጋሪ በቦታው ላይ ተመድቦ ያንን ፋሲሊቴት የሚያደርግ ስራ ተሰርቶ ነበር። እስኪ ስለሱ እናውራ። 2011 ከዛ በፊት መጅሊሱ እንደ ተቋም ሲጀምር ተቋም ሲሆን ሁሉም ሰው ተቋም ነው በጣም ደስ አለው። ምን ኮንትሪቢዩት ላድርግ፣ ምን እኔ ኃላፊነት ልወጣ ነው የምትይውና ያኔ አንድ መዲና አንድ ቤተሰብ አለ የኔ ጓደኛና ቤተሰብ ነው። ለምን ሁጃጆች ብዙ ጊዜ ይንገላታሉ። ለ20 ዓመት ለ30 ዓመት እዛ ኖረዋልና ሁጃጆች በጣም ገንዘብ ከፍለዋል፣ ግን ይንገላታሉ። ኖ ኢቭን ራሱ እንትኑ ፕሮግራሙ የተበላሸ ነው። አባባሌ ገብቶሻል። የሚከፍሉት ገንዘብ 3-4 ኮከብ ሆቴል የሚያስይዝ ነው። የሚያድሩት ግን ሜዳ ላይ ነው የሚያድሩት። ምግብ በዝም ብሎ በታሸገ ነገር ነው የሚሰጣቸውና ለምን ይሄን የሆነ ነገር አናደርግም ሲለኝ ሙፍቲ በነበሩበት ታይም ነውና መጅሊስ ሂደን ሪፖርት አደረኩኝ። ወረቀት ምናምን አሳየኋቸው። ስልክ ተቀባበልን። እዛ መዲና ስንመጣ እንነጋገራለን አሉ። መዲናና መካ ያለውን ነበር ሆቴልና ምግብ ጨረታ ውስጥ ገብተን እንትን ማለት የፈለግነው። የመዲናውን ምግቡን ብቻ ነው ይሰጡልኛ። ዋጋችሁም ጥሩ ነው ምናምን ሲሉ ምግብ ብቻ አሁን ሌላ ሰው ምግብ ሲቀርብ ምግብ ነው የሚሰጠው። ምግብ ማለት እናንተ ናችሁ ምግብ የምታቀርቡት? ቁርስ፣ ምሳ፣ እራት ምግብ ለማቅረብ ማለት ነው። እና ሌላ ሰው ያሽጋል። ኦልሬዲ 400 ሰው 500 ሰው 1000 ሰው ምግብ ሰጥቶ ጥሎ ውሃ ምናምን ሰጥቶ ነው የሚሄደው። እኛ ግን ይሄን ማድረግ አልፈለግም። ለምን? የተለየ ነገር መፍጠር ስለፈለግን ጠረጴዛ አዘጋጀን። ወደ 11 የሚሆኑ ከራሳችን ወጪ አድርገን ወደ 11-12 የሚሆኑ ሰራተኞች አማርኛ፣ ኦሮምኛ፣ ትግርኛ እና ሶማሊኛ መናገር የሚችል ልጅ የተለያየ ቋንቋ ለምን ከተለያየ ከገጠር ምናምን ስለሆነ የሚመጡት እነዚህ ሰዎች ሰርቪስ በሚሰጣቸው ታይም ላይ ቋንቋ ላይ አማርኛ ላይ ይችሉ ይችላሉ እና እሱን ያደርጉ። ሁለተኛ ደግሞ ከሌላ ቦታ ሌላ ሁጃጆች ቡፌ ይዘጋጃል፣ ሻይ ምናምን ይቀርባል።
ስኳር አለ፣ ወተት አለ፣ ሁሉ ነገር አለ። እዚህ ጋር ቡፌ ያነሳሉ፣ እዛ ውሃ ሻይን ያነሳሉ፣ እዛ ጋር ጠረጴዛቸው አድርገው ራሳቸውን ሰርቭ አድርገው መልሰው ይጥላል። የኛዎቹ ግን አያውቁትም። አብዛኛው ከገጠር ምናምን የሚመጣ ሰው ስለሆነ እንዴት እንደሚነሳ ከየት እንደሚነሳ ኢቭን የሻሂ ማፍሊያው እጅ መታጠቢያ ሊመስላቸው ይችላል። በጣም እንደ ቧንቧ ነገር ነው የምንጠቀመውና በጣም ፈታኝ ነበር። ያን ነገር ለምን እኛ እንደዚህ አናደርግም ብለን አስተካከልን። እኔ ራሴ እዛው ሻይ እያፈላው እያስተናገድኩ ምናምን ነበር የሰራ ነው። በጣም ደስ የሚል ነበር። የመጀመሪያ 2011 ነው። ወተት ሲፈልጉ ወተት እናደርጋለን፣ ስኳር ትንሽ ይሉናል፣ የሆነ ሻይ ቡና ለብቻ እናደርጋለን። ከቡፌው የሚጨመር እዛው ጠረጴዛቸው ላይ ይሄዳሉ፣ ይቀመጣሉ። እዛው እንጠይቃቸዋለን፣ ሻይም እንሰጣለን። አዎ። እና ፎቁ ደግሞ ወደ ላይ ትልቅ ሆቴል ስለሆነ ተመሳሳይ ናቸው አልጋዎቹ። ሊፍት ውስጥ ገብተው ከሌላ አልጋ ውስጥ ይገባሉ። ከዛ እዛ ጋር ታውጫለሽ። እና እንዲህ አይነት ነገሮች ስለነበሩ የመጀመሪያ አልሐምዱሊላህ በጣም ጥሩ ተሰራ፣ ደስ ብሎን። ከዛ በኋላ ኮቪድ ገባ። ከኮቪድ በኋላ ደግሞ አንድ ሌላ ሁለተኛ ጨመርን። ከዛ በኋላ መጅሊሱ ተቀየረ። ከዛ ስራውም ቆመ ነው። ሙፍቲም ከዛ በኋላ እንትን አሉ፣ ሌላ መጅሊስ መጣ። እንደ አዲስ ጀመሩት። እኛም ይሄን እገዛ ለማድረግ አስበን ነበር፣ አልተሳካም። ያሉት ነገሮች ትንሽ ኮምፕሊኬትድ ሆኑ፣ በቃ የተወሳሰቡ ነገር ሆኑ። አንዳንድ ጊዜ ያው እንዲህ ሲሆን ገለልት ያለሽ እንግዲህ በ2011 ይህ ሁሉ መልካም ተግባር እንዳለ ሁሉ ደግሞ በተለያዩ ሶሻል ሚዲያዎች ሲናፈስ የነበር አንተም ተመልክተ ያየኸውን ያረጋገጥከው ጉዳይ ይመስለኛል እና ተመልኳል። ወሬዎችም እንደዚሁ ሶሻል ሚዲያዎች ላይ ሲናፈሱ ብዙ ጥያቄዎችም ሲጠየቁባቸው ነበረ። የእውነት ተበልቷል ወይ? ማን ይበላው? ከባድ ጥያቄ ነው። በእርግጥ 2011 ላይ አሁን መጅሊስ እንደ መጅሊስ ፕሬዚዳንት አለው። የሐጅና ዑምራ ዘርፉን የሚመሩ አሉ። አውቃፍ ዘርፍ አለ። የፈትዋ ምናምን ሁሉ የተከፋፈለ ነው እና የሚገርመኝ ይሄ ነው 2011 ላይ የሐጅ ስራ ተጠያቂነት ያለበት ስራ አይደለም። ማንም እንደፈለገ የሚያደርገው ስራ ነው። 2011 ላይ የሐጅና ዑምራ ዘርፍ መሪ የነበሩት ሐጅ ሼህ አብዱልአዚዝ የሚባሉት፣ ምክትሉ ሐጅ ኑረዲን ደሊል የሚባሉ ነበሩ። ሐጅ ኑረዲን ደሊል የሉም እንጂ ሼህ አብዱልአዚዝ አሉ። አሁን ድረስ 2011 የነበሩት አሁን ድረስ በአመራርነት ደረጃ ነው። በዛ ታይም ፕሬዚዳንቶቹ እነ ሙፍቲ ምናምን ይሄን የሐጅና ዑምራ ዘርፍ እዚህ ሰው ይመዘገባል፣ ገንዘብ ያስገባል። ገንዘብ ከገባ በኋላ ወዴት ነው የሚሄደው? ወደ ውጭ ነው የሚወጣው። ለምን? ሆቴልም ሆነ ምግብ፣ ትራንስፖርት የሚከፈለው እዛ ሳውዲ ነው የሚከፈለው። ያሉት ገንዘቦች ከዚህ በዶላር ተቀይረው ወደዛ ነው የሚሄዱት። ተወካዮች ናቸው ይሄንን የሚያስፈጽሙት። አዎ። ከዚህ በዶላር ማን ቀይሮ ላከው ራሳቸው ይወቁት። እዛ ከሄደ በኋላ ደግሞ እየፈረመ ክፍያ ሲከፍል የነበረው ማን ነው? ሼህ አብዱልአዚዝ ነበሩ ሲከፍል የነበሩት። ሼህ አብዱልአዚዝ ነበር ሲከፍል የነበሩት። የሆነ ነገርም ሲባል ቼክ በእጃቸው ይዘው እንደዛ ነበር የሚሰጡትና ከዛ በኋላ ይሄ ግርግር ተነሳ፣ ይሄ ወሬ ተነሳ። ሲነሳ ብዙ ሰዎች ተወነጀሉ በዚህ ዙሪያ ላይ እነንትና ናቸው ይሄን ያክል ሚሊዮን። እጅግ በጣም የሚገርመኝ ነገር ደግሞ ማለት ነው ይሄ ኢስላሚክ እንትኖች ናቸው፣ ኢስላሚክ እንትን ነውና ከክህ ነገር አለ አይደለ? የሆነ ሰው ያጠፋና የሆነ ሰው የራሱ የሆነ የሚዲያ ሰው ይኖረዋል፣ እነሱ ያራግቡታል ማለት ነው። እሺ ያራግቡት። እነንትና ሰረቁ ተባለ፣ እነዘረፉ ተባለ። ስንት ተዘረፈ? ምን ያክል ተመለሰ? የት ነው ያለው ብር? እንደ ቀላል እኮ አይደለም። 1 ሚሊዮን 100 ሺህ ብር ቀላል አይደለም። የሰው ሀቅ በተለይ ሁጃጆች በጣም ብዙ ሚሊዮን ብር ነው። የአንድ ሰው የሐጅ ክፍያ ስንት ነበር? ያኔ 80 ምናምን ሺህ ብር አካባቢ ነበር። አይ ቲንክ 87 ሺህ ብር እንደዛ አካባቢ ነበርና በጣም ብዙ ሚሊዮን ብር ጠፋ ነው የተባለው። በዛ ሰዓት የስራ አስኪያጅ የነበረው ሃሩን ከማል የሚባል አሁንም አለ። አሁንም በመጅሊስ አመራር ላይ ያለ እና አንዳንድ ጊዜ ያሳፍርሻል። እኛ የምናውቀው በመንግስት ነበር። ታምራት ላይ እኔ ስኳሩ ሙስና እንደዚህ ወሰዱ ተባለ ወይ እንትና ታሰሩ ተባለ። ከዛ ታስሮ ይወጣሉ እንጂ ገንዘቡ ተመለሰ አልተመለሰ አይባልም። ቢያንስ እነሱ ጋር እንኳን መታሰር አለ። ተጠያቂ ቢያንስ ገንዘቡ እንኳን ባይመለስ መታሰር አለ። እዚህ ግን እንዳውም ስልጣን ነው የሚሰጥሽ ይጨመርልሻልና ከባድ ነው በጣም። ሁለተኛ ደግሞ አሁን እየመጣ ያለው የሐጅ
ክፍያ ያለው ወደ 650 ሺህ ብር ነው። 650 ሺህ ብር እጅግ በጣም ብዙ ነው። እውነት እነዚህ ሰዎች በ5 እና በ6 ዓመት ያለው ልዩነት ራሱ 85 ሺህ 87 ሺህ ወደ 650 ሺህ ብር እና ለሚከፍሉት ሰርቪስ ያገኛሉ ወይ ብለሽ ስታስቢ በጣም ከባድ፣ አሁንም በጣም ከባድ ነው። ለምን አሁን ናይጄሪያዎች ሌሎች በጣም ብዙ የሚወስዱ አሉ ወደ ሀጅ እና ኢንዶኔዥያዎች ምናምን ይወስዳሉ። ገና ከናይጄሪያ ከመምጣቱ በፊት ስንት ቁጥር አልጋ እንደሚይዝ ያውቀዋል። በቃ ምን ቁርስ እንደሚበላ በዚህ ቀን የት እንደሚገባ ያውቀዋል። ቀጥታ ይመጣል፣ እዛ አልጋው ነው የሚገባው። አሁን አታውቂም። ሁለተኛ ደግሞ ደረጃ አለው። ምንድነው ባለሀብቶች አሉ። ለምሳሌ ጥሩ አቅም ያለው መክፈል የሚችል ሰው ደረጃ 1 ታደርጊያለሽ። መካከለኛ የሆነ ሰው ደግሞ ዝቅተኛ የሆነ ሰው ደግሞ ደረጃ አድርገሽ። አሁን እዚህ መካከለኛ ዝቅተኛ ምናምን የሚባል የለም፣ ሁሉም አንድ ቦታ ላይ ሀብታም ሆነ ጉዳይ እና አንዳንድ ጊዜ ሳስበው እኔ እንዳውም በቅርብ ጊዜ 650 ሺህ ሲባል 10 ሺህ ሰው ነው የሚሄደውና 650 ሺህ በ10 ሺህ ወደ 6.5 ቢሊዮን ብር ነው እንደዛ አካባቢ ነው የሚመጣውና ማሻአላ በጣም ሀብታም ነን ማለት ነው። እና አገራችን ላይ ከፍተኛ ችግር አለ። በትግራይ በሰሜኑ ብቲ በሰሜን ወሎ ብቲ በተለያዩ ቦታዎች ላይ እጅግ በጣም ከፍተኛ ድርቅ አለ። እኛ ስንሰማ ያደግነው አንዳንድ ሰሃቦች ስንቃቸውን ይዘው የሆነ ነገር ይዘው ሄደው ወደ ሀጅ ሲሄዱ መንገድ ላይ የተራቡ ሰዎች ሲያዩ ለነዛ ሰጥተው ተመልሰው ወደ ቤታቸው ይመጣሉ። በንያሽ ታገኘዋለሽ። እንግዲህ ፈትዋ መስጠት የሚችሉት ፈትዋ ይሰጡታልና 650 ሺህ ብር 10 ሺህ ሰው ካለ ይሄ ቢሰበሰብ ሙስሊሙ ማህበረሰብ እኮ ኮንትሪቢዩት ማድረግ አለበት። ወለቀድ ከረምና በኒ አደም ሲል እኮ ሙስሊሙን ብቻ አይደለም አላህ ሰውን አልቄ የፈጠርኩት ሲል ሙስሊሙንም ክርስቲያኑም ሁሉንም ነው አልቆ የፈጠረው። ለሰው ልጅ ደግሞ እኛ ምንድነን? በቃ ለሰው ልጅ መፍትሄ ሆነን ሙስሊሞች ከመጣን ሀገራችን ላይ ያለው ችግር እኛም የመፍትሄው አንዱ አካል ነን ማለት መሆን ይገባናል ማለት። ምን አድርገናል? ሙስሊሙ ማህበረሰብ ኢትዮጵያ ውስጥ ያለ ምን አድርጓል? ይመን አይመን የራሱ ጉዳይ። እንደሌላው እኮ ስንዴ ሰተሽ እስልምና ወይ ምናምን የምታስቀቢው እንትን አይደለም፣ ግን ትሰጪዋለሽ፣ መስጠት ግዴታሽ ስለሆነ እንደዚህ አይነት ነገሮችን ቢለመዱ በእርግጥ የሚጎልባቸው ነገር ይኖራል፣ የሚጎልበት ነገር ይኖራል አሉ። ለምን በዛ ሰዓትም ስናየው የነበረው ከተራ ሰራተኛ ጀምሮ እስከ ትልቅ ሰራተኛ ለአንድ ወር 15 ቀን በቀን አበል እየተሰጠው በዶላር አልጋ ተይዞለት ምግብ ያንን እየበላ ለምን አበል ነው የሚሰጠው አላውቅም። እዛው ነው የሚበላው እኮ እዛው እነሱ ናቸው እኮ አልጋ የሚይዙለት። አልጋ ከተያዘልሽ ምግብ ከበላሽ ለብቻ ዶላር ለምንድን ነው የሚሰጥሽ? በቃ ይሄን አጋጣሚ ተጠቅመው በቃ እዛ ውስጥ የሚገቡ ሰዎችም አሉ። በቃ ይሄን አበል ለመውሰድ ብቻ እንትና ዘንድሮ ባለፈው አልተጠቀመና 10 ጊዜ 15 ጊዜ ሀጅ ሄደ ሰው ታገኛለሽ። እሺ ሀጅ ሄደ፣ የዘንድሮ ሀጅ 2011 ሀጅ ተዘርዝሮ 2012 ልትሰደሲ ከ2011 ምንድነው ክፍተታችን? 2012 ላይ ምንድነው መቀጠል የምትችለው? መረጃ ሲኖር እኮ ጋዜጠኛ ይሄዳል። ጋዜጠኛው ምንድነው የሚሰራው? ምንም አይሰራም። ያሉትን ቀርጾ ለማህበረሰቡ ለምኑ ከዛ ደግሞ ለቀጣይ ይሄን ያክል ወጪ እዚህ ላይ በዝቶብናል እዚህ እናስተካክለው ምናምን የለም። እና በተለይ ገንዘቡ ያሳስበኛል አሁን ድረስ። ለምን ተንጠልጥሎ የቀረ ነገር ነው። እንደ አርት ብነግርሽ ማለት ነው፣ በአርት ብነግርሽ ታይታኒክ 12 ምናምን አዋርድ ወስዷል። ወደ 11 ስህተቶች አሉት ተብሏል። ከስህተቶቹ አንዱ ወደ መርከቡ ስትገባ ትንሽ ውሻ ገብታለች። በክሎዛፕ አቅርበው አሳይተዋታል ስትገባ። ከዛ መርከቡ ያ ሁሉ ሲሰባበር ምን ሲል ከዛ በኋላ ላይናት የት ገባች? 2011 የተዘረፈው ገንዘብ የት ገባ? እውነት ተዘርፏል? ከተዘረፈስ የት ገባ ነው? ለፖለቲካ ለፕሮፓጋንዳ የተሰራ ነው። በእርግጥ አሰራሩ የመዝረፊያ ቀላል የሚያመች ነበር። ውስጥ ያሉት ኢንቨስቲጌት ሊያደርጉት ይችላሉ፣ ሊያጣሩት ይችላሉ። ግን ከተዘረፈስ የት ገባ? አንቺም ሰምተሻል፣ ሁላችንም ሰምተናል። አያስጨንቅሽም? ማለት ነው። ለምን ሐጅ የማን እንግዳ ነው? የአላህ እንግዳ። ሐጅ ገንዘቡን ቤቱን ሽጦ ከብቶቹን ሽጦ አጠራቅመው አልበላም አልጠጣም ብሎ ልብስ አይቀይሩም። አንዳንዶቹ የሚገርምሽ ሐጅ 100 ሺህ በዛ ሰዓት 100 ሺህ የነበረው አሁን ውድ ሊሆን ይችላል። ያን ከፍሎ የሚሄድ ሰው ጫማ አልቀየርም፣ ጥሩ ነገር አይበላም፣ ጥሩ ልብስ አልለበሰም። ግን ወደ አላህ ስለሆነ ወደሚሄደው ወደ ሐጅ ስለሆነ አጠራቅሞ ከዛ ሰው ገንዘብ ከወሰድሽ እንዴት ነው? ይሄማ ከሀብታም የሚምር ያለ አይመስለኝምና ፈታኝ ነበር። ብቻ እዛም ላይ ተሳትፌያለሁ። ከዛ በኋላ 2012 የተወሰነ እንትን አልኩኝ።
በጎ አድራጎትም ላይ የተወሰነ ተሳትፌያለሁ። አንድ ሰሜን ወሎ ወልዲያ ላይ መድረሳ አለ፣ ትልቅ መድረሳ። የገቢ ምንጭ በጣም አጥሮት ነበር የሆነ ታይም ላይ። እዛ ላይ አመራሩ ስራ አስኪያጁ አብረን በጋራ ብንሰራ ብሎኝ 4 ዓመት የውጭ ሰዎች ባለሀብቶችን፣ ዶኔት የሚያደርጉ ሰዎችን፣ ድርጅቶችን እንዲሁም ደግሞ የቀድሞ የትምህርት ቤቱ ተማሪዎችን ከነሱ ጋር በምን አይነት መልኩ ነው የምንሰራው የሚለውን ጥናት አድርገን ለ4 ዓመት ያክል 720 ካሬ ሜትር ላይ ያረፈ G+4 ሆቴል ሲሰራ አብሬ አንድ ላይ ተሳትፌያለሁ። በተለይ ውጭ ሀገር ያለውን የገቢ ማሰባሰቢያ ፕሮግራም እኔ ነበርኩም ከነሱ ጋር በጋራ የምንሰራው። አዳራሾች አዘጋጅተን ሪያድ ላይ፣ ጅዳ ላይ፣ ጣይፍ ላይ፣ መዲና ላይ ፕሮግራም አዘጋጅተን የገቢ ማሰባሰቢያ ፕሮግራም አድርገናል። ተማሪዎችን አቀናጅተን ወርሃዊ መዋጮ እንዲያደርጉ አድርገን 1000 ካሬ ሜትር ያረፈ መጋዘን እንደገና ደግሞ G+720 ካሬ ሜትር ያረፈ G+4 ሆቴል ተሰርቶ ለትምህርት ቤቱ ራሱን እንዲችል ለምን ብዙ አይታሞች ያሉበት እንደገና ደግሞ መክፈል አቅም የሌላቸው ብዙ ሰዎች የሃይማኖት ትምህርትም የሚሰጥበት አዳሪ የአይታም ልጆች ያሉበት ቦታ ስለነበር የቻልኩትን እዛም ላይ አድርጌያለሁ። ይሄ ነው እንግዲህ ኢንሻአላህ ብዙ በርካታ ነገር ካንተ እንጠብቃለን። እንግዳችን ሆነ ስቱዲዮ መተህ ካንተ ተሞክሮና ልምድ ብዙ ቁም ነገሮችን እኔ በግል የሚወሰድኳቸው ተመልካቾችም ደግሞ ብዙ ነገር እንደሚያተርፉ እርግጠኛ ነኝ። በተለይ የኢስላሚክ ኪነ ጥበቡ በርካታ ውጣ ውረዶች ያሉበት ስለሆነ እዚህ ኪነ ጥበብ ላይ ያሉ ሰዎች ከመሸሽ ይልቅ ተጋፍጦ እስከ መጨረሻው መሄድን ካንተ በደንብ ይማሩበታል ብዬ አስባለሁ እና ቀላል የሚባል የህይወት ጉዞ የለም። በተለይ ይሄኛው ጉዞ ደግሞ በጣም ጠንካራና ብዙ ውጣ ውረዶች አሉበትና በተለይ እስላማዊ ስራዎች ላይ ለሚመጡ ሰዎች ምን አይነት ምክር አለ? ከተሞክሮም ካሳለፍከውም አንፃር ጀማሪዎች፣ አዳዲስ ጀማሪዎች እንዴት ማለፍ አለባቸው? እንዴት መግባት አለባቸው? ከአራቱ ቻሌንጅ ስልሽ በጣም ትንሹ ነው የነገርኩሽ። የሚገርምሽ ለመጀመሪያ ጊዜ ጅዳ ላይ አዳራሽ በምንሰራበት ታይም ላይ እና አብዱኪያር የተለያዩ ዘፋኞች በብዛት በተደጋጋሚ እየሄዱ የሚሰከርበት የሚጠጣበት ቦታ ነው። እንግዲህ የሙስሊም ሀገር ተብሎ ማለት ነው። እዛ ቦታ ላይ እኛ ሙስሊሞችን እናዝናና እናስተምራለን ብለን ማስታወቂያዎች በምንሰራበት ታይም ላይ ኡስታዝ የሚባል ኡስታዝ የሆነ የዲን አዋቂ ነኝ የሚል ኢማም የሆነ ሰው ማለት ነው ወጣት እኮ ቅስቀሳ ጀመረ ከባልደረቦቹ ጋር ሶሻል ሚዲያ ላይ ፖሊስ እንለቃለን ከሆነ መንግስት ነግረን እንድትያዙ ሹርጣ ልከን እንድትያዙ እናደርጋቸዋለን። አዎ እኛ እዛ ፕሮግራም አዘጋጅተን እራት ሁሉ ተዘጋጅተዋል። ቡፌ ነው፣ እራት ተዘጋጅቶ የቤተሰብ ምሽት ፕሮግራም ነሺዳው አለ፣ ዳዕዋ አለ፣ አረብኛ፣ አማርኛ ሁሉ ነገር አለው እና ተዘጋጅተን ነው እዛ ሀገር ያሉ ጥበብ፣ አርት፣ ፍቅር ያላቸው ልጆች ያው በቤት ስራም በተለያየ መንገድ ቢሄዱ እዛው መድረክ ላይ የሆነ ነገር እንዲያሳዩ አዘጋጅተን ተደክሞበታል እኮ በጣም። ከዛ ቀስቀሳ ተጀመረ። ከዛ 50 ሪያል ከምትከፍሉ ለቤተሰቦቻችሁ ብትልኩ ሲመነዘር እንደዚህ ይሆናል አትሂዱ። ልብ ይሰብራል በጣም በጣም ከባድ። አሁን አትይዘ ሰው ሀገር ሄደሽ መድረክ አዘጋጅተሽ እዚህ ላስለመው ብለሽ ቦታውን ማለት ነው ከዚህ በኋላ ከኛ ከጀመርነው ሌላ ይቀጥላል ብለን አስበን ነገ ከነገ ወዲያም ሌሎች ሙሽሮችን ማዲዎችን ይዘን እንሄዳለን። ሌላ ቦታ ከኢድና አረፋ ቤታቸው ተኝተው ከሚውሉ እዚህ መዝናኛ እንፈጥርላቸዋለን ብለን መስመር ለመዘርጋት ደክመን ብዙ ወጪ አውጥተን ሄደ ቀስቀሳ የምታውቂው ሰው ቀስቀሳ እያደረገ እኛ ከነሱ የተሻለ ስለሆነ ለነሱ መልስ አንሰጥም። ግን ይሄ ሁሉ ሆኖ ተመልሰን መተን አዲስ አበባ ፕሮግራም እንሰራለን። ስለሆነ ማዲዎቹ ሙሽሮቹ መድረክ የሚያዘጋጁ ልጆች ማለት ነው አላማ ሊኖራቸው ይገባል። ብዙም መውጣት የለብንም። ግጥሞችን መጠንቀቅ አለብን፣ መድረኮችን መጠንቀቅ አለብን። ከዛ ውጭ ግን ሊላህ ብለን መስራት አለብን ብዬ አምናለሁ። እንግዲህ ቀደም ብዬ በጠየኩት ጥያቄ አዳዲስ ወደዚህ ኪነ ጥበብ የሚመጡ ሰዎች ስራቸውን ጥርት አድርገው ለአላህ ብለው መስራት እንዳለባቸው እያነሳ ነበር እና እንደው አቶ አህመድ ኑርዬ የአዛን ፊልም ፕሮዳክሽን መስራችና ባለቤት ነህ። በርካታ ስራዎችን ሰርተሃል። ኢስላሚክ ፊልሞች ላይ፣ ነሺዳዎች ላይ፣ መንዙማዎች ላይ፣ የበጎ ስራዎች ላይ ተሳትፈሃል። በአጠቃላይ ለኢስላሙ ማህበረሰብ አማራጭ ይሆን ዘንድ በርካታ ስራዎች እንደተሰሩ እንደ ማሳያነት የምናነሳቸው አሉ፣ ያላነሳናቸው በርካታ ነገሮች አሉ። ምናልባት ይህንን ነገር በሀያት ኖሮ ይህንን ነገር የማየት እድል ኖሯቸው አጠገብህ ቢሆኑና
የምትሰራውን ስራ መገምገም ቢችሉ እንደው የሚወዱት ይመስልሃል ወይስ አይ አህመድ እየሰራ ያላቸው ስራዎች ጥሩ አይደሉም መስተካከል አለባቸው የሚሉ ኮሜንቶች የሚሰጡ ይመስልሃል? ምን ይሰማሃል በዚህ ዙሪያ? ጥያቄ ነው። ሁሉ በኒ አደም ኸጣ ነው የሚባለው። ሰው ይሳሳታል። ክስተቱ የሚመለሰው ደግሞ የተሻለው ነውና በእርግጥ በእስልምና ነው ያደግነው። እስልምና የሚከለከላቸው ነገሮች ሁሉ መጥፎ ናቸው፣ የሚፈቅዳቸው ነገሮች በሙሉ ጥሩ ናቸው ለሰው ልጅና በሳቸው መንገድ ነው እየሄድን ያለነው ብለን ነው የምናስበው። በተለይ እኔ የጃሂልያው ጊዜ እሳቸው በነበሩበት ጊዜ ሲሰራ የነበረውን ነገር በሐዲስም በዳዕዋውም ሰምቻለሁና ሴት ልጅ ከነ ህይወቷ የሚቀበርበት ጊዜ የነበረበት ነው። ሀብታሙ ዳውን የሚጨቁንበት፣ በፍትህ የሚያገልበት፣ ሰዎች እንደ ባሪያ የሚሸጡበት የሚለወጡበት፣ ፍትህ ያልነበረበት ጊዜ የነበረውን ቁርአን ባይኖርም ሐዲስም ባይኖር ራሱ ይህን በማድረጋቸው ብቻ እኔ ከዚህ በላይ ምንም የለምና አሁንም እኛ እየደከምን ያለነው እየለፋው ያለውት የእሳቸውን መንገድ ማስቀጠል ነውና ቁርአን ላይ በተለይ ሐዲስ ላይ ሰሃቦች ከእሳቸው ጋር የነበሩትን ህይወት የተከለከሉትን የሰሩትን እሱን ነው በግጥምና በዜማ ይዘን እየመጣን ያለነውና ከዛ በተጨማሪ የነቢያት ወራሾች ብለን የምንላቸው ትልልቅ መሻይኾች ናቸውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባይኖሩ እነሱ አሉ። ከነሱ ጋር እየተመካከርን ስለሆነ እየሰራን ያለነው እኔ ያለአንድም ቀን ህሊናዬ ጸጽቶኝ አያውቅም። ሰውዬ ያው የሚሰራ ሰው ይሳሳታል፣ ልሳሳት እችላለሁ። ከዛ ውጪ የተነሳውበት ንያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚወዱት እኔ መክሰር አልፈልግም እኮ። አንድ ሰው ገለልተኛ ይሆናል። ገለልተኛ ሆኖ ንግድ ውስጥ ወይ ሌላ ውስጥ ገብቶ እንትን ሊል ይችላልና እኔ ወደዚህ ውስጥ ስገባ እሳቸውን ያስደስታል ብዬ ነው የማስበው። ብቻ ግን ከሰው ልጅ ስህተት አይጠፋምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነቢያት ወራሾች ከሆኑ ትልልቅ መሻይኾች ጋር የተመካከርኩ ነው የምሰራው። ይወድሳል ብዬ አስባለሁ። እንግዲህ ይህን ጥያቄ በዋነኝነት ያነሳንበት ትልቁ ምክንያት ምንድነው? በተለይ ኢስላሚክ ኪነጥበቡ ሲሰራ አሁን ቅድም በጭውውታችን መካከል እንደጠቀስ ነው ብዙ ጊዜ ሊላህ ብሎ ከመስራት ባለፈ ይሄ ፊልዱን ወይም ደግሞ የጥበብ ማህደሩን እንደ ቢዝነስ እንደ አንድ ቢዝነስ ሴክተር በማየት ገንዘብ ላይ ብቻ የመሯሯጥ ሀሳቡ ምናምን እየሰፋ ስለሆነ ሁሉም ሰው ደግሞ ይሄን ኢስላሚክ ኢንዱስትሪ ማሳደግ የሚችለው ለአላህ ብሎ ንያውን ጥረት እስካላደረገ ድረስ በዱንያም በሁለት ዓለም መክሰር ትልቅ ይሳራ ነውና ያንንም ለማስተላለፍ ነው። እውነት የምንሰራው ስራ በአላህ ዘንድ በረሱል ዘንድ ተወዳጅ ነው ወይ፣ በዚህም በዛም ካልከሰሩት ሰዎች መካከል ነን ወይ የሚለውንም ራሳችን እንድንጠይቅ፣ እንዲሁም ደግሞ እንደዚህ አይነት በኪነ ጥበብ ውስጥ ያሉ ሰዎች ራሳቸውን ፈተሽ አድርገው ለአላህ ሊላህ ብለው እንዲሰሩ በዚሁም መልእክታችንን ለማስተላለፍ ያክል ነው። ይገባኛል ትንሽ የሚረብሽ ጥያቄ እንዳነሳሁኝና ምናልባት እኔ ኢንተርቪውን ጨርሻለሁ። ድንቅ ቆይታ አድርጌያለሁ። በርካቶች ካንተ ጥንካሬ በተለይ ደግሞ ለሙስሊም ማህበረሰቡ አማራጭ ይዞ ከመምጣት ባለፈ በዛ ውስጥ
ረጅም ዓመትን እየታገሉ መቆየትን እንዲማሩ ብዙ ውጣ ውረዶች እንዳሉ በዚህ ኢንዱስትሪ ላይ ያነሳንበት ትልቅ ጭውውት ነው እና በስተመጨረሻ እንደው በዚህ ፕሮግራም ሳይነሳ ማለፍ የለበትም ቢነሳ የምትለው ሀሳብ ካለ እድል ስጥ። ኦልሬዲ የተጠየቀውን ጥያቄ በሙሉ በሙሉ ፈቃደኝነት ነው የመለስኩት። ምንም እዚህ ይውጣ ይሄ ይግባ ላይቭም ብቀርብ እንደዚህ ነው የምለውና የቀረ ነገር መጨረሻ ላይ ማለት የሚገባኝ ምናልባት ከተናገርኩት ነገር ስህተት ካለ አላህ አፉ እንዲለኝ ይቅር እንዲለኝ ነው የምፈልገው። ሁለት ያነሳዋቸው ባላስፈላጊ ሁኔታ ያነሳዋቸው ሰዎችም ካሉ ቅር ካላቸው ያው ያስተምራል፣ ይለውጠናል፣ አንድ ያደርገናል። ተለውጦ ማየት የምንፈልገው ተቋምና አንዳንድ ነገሮች ማየት ከጉጉት አንጻር ስለሆነ አላች ካስቀየማቸው አፉ እንዲሉኝ ነው እንጂ ሌላ የምጨምረው ነገር የለም። መልካም እንግዲህ መርሃበን ሾው ላይ ነው እንግዳ ሆነን የቀረብነው። ማጋችን መርሃበን ሾው ትላለች። እንዴት ነበር ቆይታ? መርሃበን ሾው እንዴት ታየዋለህ? ምን አስተያየት አለ? እንደ ባለሙያ እኛም መጠየቅ ስላለብን። አዎ በእርግጥ እስካሁን ስናነሳቸው የነበሩት መርሃበንም ሾው የሚመለከት ጉዳይ ነውና ትልቁ ነገር ምንድነው ለማህበረሰቡ ጥቅም የሚሰጡ ሰዎችን ማህበረሰቡን የሚያነቃ ስራዎችን መስራት አለባቸው። ሞር ደግሞ አንዳንድ ጊዜ ሰውነት ያለ እዚህ ጋር ነው ቁስል የወጣው እዚህ ሆኖ ፕላስተር እዚህ ጋር ብለጥፍ ምንም ትርጉም የለውም። እዛ ቁስሉ ላይ ነው መለጠፍ ያለበትና እንደ ሙሉ ሰውነት እምነትን ብታዩ መሰረታዊ የሆነ ነገር ላይ የጋራ የሚያደርገን ላይ መርሃበን ሾው ቢሰራ እኔ ብዬ የማስበው እጅግ በጣም ብዙ ስራዎች አሉ። እኛ እንዳውም ሀብታሞች ነን። እስልምና በሐዲስም በቁርአንም እጅግ በጣም የሚገራርሙ ታሪኮች አሉ፣ ያለፉ ታሪኮች አሉ፣ ይነግረናል። አሁን የሚፈጠሩትን ይነግረናል፣ ወደፊት የሚመጡትን ይነግረናልና ስክሪፕትም ለመጻፍ ማህበሩን ለማስተማር ከየአቅጣጫው የሚጎለን ነገር የለም። ቅርብ ጊዜ መስጊድ ላይ ሲሰማ ስለሆነ ስለ ትንሽ ነገር በኪታብ ማብራሪያ ሲሰጥ ምን ያክል የረቀቀ እንደሆነ እምነት ነው የሚያሳየውና አንቺም እኔም ትልቁ ፍላጎታችን የራሳችንን ፍላጎት ሳይሆን ማህበረሰቡን ይጠቅማል የሚለውን ነገር ቢሰራ ጥሩ ነው ብዬ አስባለሁና ሁለተኛ ደግሞ ከጀርባዎቻችን አብዛኛው ሰው ተከፋይ የሚሆንበት አጋጣሚ አለ። ተከፋይ ይሆንና ያ የሚከፍለው ሰው ወይ ከጀርባ ያለው ሰው ያዘዘውን ብቻ የሚሰራ ሰው አለ። ያን ብቻ ሳይሆን ያ ያዘዘውን ሰው ሳይሆን ማህበረሰቡ ምን ይፈልጋል ባለሙያ ገለልተኛ ሆኖ ነው መስራት ያለበትና እናንተ ስትሰሩ ማህበረሰቡን አንድ የሚያደርግ እኔ ወደፊት 5 ዓመት 10 ዓመት በኺላፋችን በማይረባ ነገር የምንለያይበት መንገድ ከሄድን ኪሳራ ውስጥና ችግር ውስጥ ነው የምንገባው። አንዱ ካንዱ ጋር የማይሰግድበት አጋጣሚ ይፈጠራል ብዬ አምናለሁና የሚዲያ መርሃበን ብቻ ሳይሆን ሌሎች ሚዲያዎች የጋራ የሚያደርጉን እጅግ በጣም ብዙ ነገሮች ስላሉ እሱ ላይ ትኩረት አድርገን የጋራችንን የሆነ ነገር እያደረግን ከዛ በኋላ በአንድ እጅ ቁመን አይታሞቻችንን የተቸገሩ ሰዎችን ተቋማችንን ሚዲያዎቻችንን በጋራ የምናጠናክርበት መንገድ ቢፈጠር ጥሩ ነው ብዬ ነው የማስበው። ኢንሻአላህ ወደፊትም እናንተን ሳይ እኔ ከተናገርኩት ቢያንስ የተወሰኑን እንኳን ከተቀበላችሁልኝ በጣም ደስ ይለኛልና ከሁሉም አቅጣጫ እንትና መዝሃብ ነው እንትና መዝሃብ ነው ሳይባል ሁሉም ሰው መጥቶ የራሱን ሐሳብ ስለሆነ የሚገልጸው ይሄ ልዩነት ውበት ነው። ቀለማቶች ቢጫ ብቻ ሲሆኑ ይደብራል። አረንጓዴ ቢጫ ቀይ ምናምን ሲሆን የሆነ ነገር ሲሆን ውበት ይፈጥራልና እኔም ብቻ የተከተለ ከኔ ጋር ብቻ የሆነ ብቻ ነው ትክክል የሚለውን ነገር ቀይሮ አያለው ብዬ አስባለሁ። መርሃበን ኢንሻአላህ በርካታ ስራዎች እየተሰሩ ነውና ምናልባት አሁን ዋሪዳ በቀጣይ ምን ታስቧል? ምን አይነት ስራዎች ላይ ነው ያለው? እንዲሁም ደግሞ ኢስላማዊ ሙቪዎችም ኢስላማዊ ድራማዎችም ደግሞ ከዚህ በፊት ሲሰሩ ነበርና እንደነዚህ አይነት አዳዲስ ስራዎች አሉ ወይ? በቅርቡ ምን እንጠብቅ የሚል ሐሳብ ለተመልካቾቻችንም ጠብቁን ለማለት ያክል በዚህ አጋጣሚ ማስተላለፍ እንፈልገው ዋሪዳ ምናልባት ዋሪዳ ውስጥ ያሉ ልጆች የነሱ ብቻ አይደለም፣ አጠቃላይ እንደ ሀገር ነው ዋሪዳና ስሙም ራሱ የግለሰብ አይደለም የሀገር ነው። ከገጠር መሻይኮች የመጣ እንትን ነውና አንድ ሰው በራሱ ባለቤትነት ወይ ደግሞ የተወሰኑ ሰዎች በራሳቸው ባለቤትነት የሚያደርጉት ነገር አይደለምና የሚሰራው ነው ዋናው ሴቱ ስለሆነ ቀጣይ እነዛን ብቻ ሳይሆን ብዙ ስራዎች ለመስራት አስበዋል። ያሉት ልጆች ብቻ ሳይሆን ከታች የሚያድጉ ልጆች
እንደጋ ደግሞ ከነሱ ጋር ተመሳሳይ ሆኖ የሚሰሩ ልጆችን እነሱ ጋር በጋራ አድርገን የተሻለ ስራ የሚሰሩበትን ኦፖርቹኒቲ ለማመቻቸት ጥረት እያደረግን ነው። ትልቁ ነገር መናገር የምፈልገው እንደ ዋሪዳ ማለት ሁሉም ሰው ወደ ዋሪዳ መጥቶ ተነጋግሮ መሰራት መስተካከል ያለበትን በጋራ ማስተካከል የምንችለውን ነገር በጋራ አድርገን ማስተካከል የምንችልበትን አጋጣሚ እንፈጥራለን። በእርግጥ ጊዜው ፈታኝ ነው። ቅድም ነግሬሻለሁ። ከዚህ በላይ የፈተኑ ብዙ ነገሮች አሉ። ዋሪዳን ለመስራት አዳራሽ ለመከራየት ለማስፈቀድ እጅግ በጣም ፈታኝ ነገሮች ገጥመውናል እና አብዛኛው ማህበረሰብ ከጎናችን እንዲሆን ክፍተቶች ካሉን ክፍተታችን እንድንሞላ እንዲያግዘን እንጂ በቅርብ ጊዜ ዋሪዳን ኢንሻአላህ በተለየ መልኩ ይታያል ብዬ አስባለሁ። ከዛ ውጭ ያሉት ፊልሞችና ድራማዎች አሁንም ቢሆን ማስተላለፍ የምፈልገው አብዛኛው ሰው ፊልም ሲሰራ ወይ ድራማ ሲሰራ ልክ እንደ ማርኬቱ መሆን የለበትም። ለሚዲያ ባለቤቶች ነው መናገር የምፈልገው። አሁን ለምሳሌ ዓለማዊ ላይ ፊልም ሲሰራ ምን አይነት ይታያል ተብሎ ነው የሚሰራው? ምን ይታያል? ምን ይታያል? ኦዲየንሱ ምን አይነት ነገር ማየት ያያል የሚለውን ነገር ነው እየተሰራ ያለው። እኛ ጋር ግን መሆን ያለበት ምንድነው? ለማህበረሰቡ ምን ያስፈልጋል የሚለውን ነገር እኛ ስለታየልን ስላልታየልን አይደል፣ ይታያል በእርግጠኝነት ግን ማህበረሰቡ ምን ይፈልጋል ነው እንጂ እንዲታይልን ብለን ያልሆኑ ነገሮች መስራት እንደሌለብን፣ በተለይ አንድነት ላይ የሚያጠናክር ላይ መስራት እንዳለብን እኛ አሁን ዝግጁ ነኝ እኔ ከማንም እንትን ጋር በፊትም ሰራ የነበረው ከተለያዩ ወንድሞች ጋር ስለሆነ ሐሳብ አስተያየት ካላቸው ስክሪፕት ካለ እኛም ዝግጅት አድርገን ሲትኮም ያዘጋጀነው ጽሁፍ አለ፣ ፊልሞች ያዘጋጀናቸው ጽሁፎች አሉ። ኢንሻአላህ ልክ እንደ አልፋሩቅና ያሉ ሚዲያዎች ጋር በጋራ ሆነን ፊልሞችንም ሲትኮሞችንም ወደፊት ኢንሻአላህ እንሰራለን። ኢንሻአላህ የአዛን ፊልም ፕሮዳክሽን መስራችና ባለቤት እንዲሁም ደግሞ በርካታ ኪነ ጥበብ ስራዎች እንዲሁም በጎ አድራጎት ላይ በመሰማራት የምናውቀው አቶ አህመድ ኑርዬ ናቸው የዛሬ እንግዳቸው ናቸው። እዚህ ስቱዲዮ ድረስ መጥታችሁ ይህን ድንቅ ቆይታ ስላደረግን ከልብ እናመሰግናለን። እኔም ስለጋበዛችሁኝ በጣም አመሰግናለሁ። ኢንሻአላህ በተለያዩ ስራዎች ከእናንተ ጋር ወደፊት እንከሰታለን። ሽክረን፣ በጣም አመሰግናለሁ። ኢንሻአላህ ውድ ተመልካቾቻችን በአልፋሩቅ መልቲሚዲያ ፕሮዳክሽን እየተዘጋጀ በአልፋሩቅ መልቲሚዲያ ዩቲዩብ ቻናል ወደ እናንተ የሚደርሰው መርሃበን ሾው ፕሮግራማችን የዚህ ሳምንት እንግዳችንን በዚህ መልኩ ድንቅ ቆይታ አድርገን አጠናቀናል። ሳምንት ሌላ እንግዳ ይዘንላችሁ እንመጣለን። እስከዛው ድረስ ቻናሎቻችንን ሰብስክራይብ እያደረጋችሁ እንዲሁም ለወዳጅ ዘመዶቻችሁ ሼር፣ ኮፒ ሊንክ እያደረጋችሁ አብራችሁ እንድትቆዩ እንጋብዛለን። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ። مرحبا شو